እንግዲህ ምዕራፍ 46 ላይ ሲጀምር ሁለት አምላኮችን እያነጻጸረ ነው የሚጀምረው፣ የእስራኤልን አምላክና የአሕዛብን አማልክት። ዋናው ልዩነታቸው እዚህ ቦታ ላይ ለንጽጽር የሚቀርበው ልዩነታቸው የአሕዛብ አማልክት የሚሸከሟቸው ናቸው፣ የእስራኤል ቅዱስ ግን የሚሸከም ነው። ሃሌሉያ! የሚያመልኩትን ይሸከማቸዋል የእስራኤል ቅዱስ። ስለዚህ ንጽጽሩ አሁን ሸክም በሆነ አምላክና የሚያመልኩትን በሚሸከም አምላክ መካከል ነው ንጽጽር እያደረገ የሚያቀርብልን ማለት ነው እግዚአብሔር። ቁጥር 1 እና 2 እንደዚህ ይላል። ቤል ተዋረደ፣ ናባው እጅግ ዝቅ አለ። ጣዖቶቻቸው በአጋሰስ ተጭነዋል። ይዘዋቸው የሚዞሩት ምስሎች ሸክም ናቸው። ምንድን ናቸው? ሸክም ናቸው። ለደከሙ እንስሳት ከባድ ጭነት ናቸው። እነርሱም በአንድ ላይ ዝቅ ይላሉ፣ ያጎነብሳሉ። ጭነቱን ለማዳን አይችሉም፣ ራሳቸውን በምርኮ ይወሰዳሉ ይላል። እንግዲህ ቤል ተዋረደ፣ ናባው እጅግ ዝቅ አለ ብሎ ነው ሲጀምር የሚጀምረው። ቤል እና ናባው የታወቁ የባቢሎን አማልክቶች ነበሩ፣ ግን በአጋሰስ በጣዖቶቻቸው በአጋሰስ የሚጫኑ በእንስሳ ላይ እንስሶች ተሸክመዋቸው የሚዞሩ ከባድ ጭነት ናቸው ይላል። ወገኖቼ ከእግዚአብሔር ውጪ የምንደገፍበት የትኛውን ነገር ድጋፍ ሳይሆን ተመልሶ የሚያጎብጥ ሸክም ነው የሚሆንብን። እደግፋችኋለሁ ይለናል፣ እሸከማችኋለሁ ይለናል፣ አሻግራችኋለሁ ይለናል። ከዛ በኋላ ግን መልሶ ሸክም፣ ሊያውም የሚያጎብጥ ሸክም ነው የሚሆንብን። እነዚህ ሰዎች እኮ ቤልን የሚያመልኩት እንዲሸከማቸው ነው፣ ናባውን የሚያመልኩት እንዲሸከማቸው ነው እንጂ ሸክም እንዲሆንባቸው አይደለም። ግን መልሰው እነሱ የሚሸከሙት የሚያጎብጥ ሸክም ሆኖባቸዋል። አይደለም ለነሱ፣ ለእንስሳቶቻቸው ራሱ ከባድ ጭነት፣ አስቸጋሪ ጭነት እንስሳቶቻቸው እስኪያጋድሉ ድረስ። ወደ ክፍለ ሀገር የኖራችሁ ሰዎች ታውቃላችሁ፣ እንስሳ ሸክም ሲከብድበት እንዴት እንደሚያጋድል አይደለም። እንስሳቶቻቸው የቤልና የናባው ጣዖታት ከብደዋቸው እስኪያጋድሉ ድረስ እንኳንስ ሊሸከሙ የሚያመልኳቸውን እንኳን ሊሸከሙ ቀርቶ እነሱ ራሳቸው ለሸክም የከበዱ የሚያጎብጡ ሰውንም እንስሳንም የሚያደክሙ ሸክሞች ናቸው ነው የሚለው እግዚአብሔር። ልሸከማችሁ የሚል እግዚአብሔር ብቻ ነው። ጣዖታት በሙሉ ተሸከሙኝ ነው የሚሉን። እግዚአብሔር ግን እንደዚህ ይላል፣ ልሸከማችሁ። ሃሌሉያ! ልሸከማችሁ። ጌታ ኢየሱስ ታስታውሳላችሁ፣ ማቴዎስ ወንጌል ምዕራፍ 11 ከ28 እስከ 29 ላይ የተናገረውን ቃል። ይሄ ቃል በነገራችን ላይ የሂዊ ቃል ነው የሚመስለኝ። አንድ ቀን በሚገርም መገለጥ ተናግረዋለች እና የሂዊ ቃል ነው የሚመስለኝ። እንደዚህ ያለ ጌታ፣ እናንተ ደካሞች ሸክማችሁ የከበደ። ሃሌሉያ! ሸክም ሊጨምርብን እኮ አይደለም። እናንተ ደካሞች አለ። ደክመን አየን፣ ጎብጠው አያቸው፣ ደክመው አያቸው። ያድናል በተባለ፣ ይታደጋል በተባለ፣ ፕሮቴክት ያደርጋል በተባለ፣ ፕሮቫይድ ያደርጋል በተባለ በብዙ አማልክት፣ በብዙ ተስፋ ሰጪ፣ በብዙ ጣዖት፣ በገንዘቡ በምኑ ጎብጠው፣ በሃይማኖት ደክመው ጎብጠው አያቸው። ሸክም በዝቶባቸው አያቸው። ፈሪሳዊ ይመጣና የሆነ ነገር ያሸክማቸዋል። ሰዱቃውያን መጥተው የሆነ ነገር ያሸክሟቸዋል። ሮማውያኑ መጥተው የሆነ ነገር ያሸክሟቸዋል። የደከመ የጎበጠ ሕዝብ አየና ጌታ ሌላ ሸክም ልጨምርባቸው አይደለም አለ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አለ። ሃሌሉያ! እኔ ሸክም አልጨምርባችሁም፣ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ሃሌሉያ! ደካማውን ና ብሎ የሚጠራ ኢየሱስ ብቻ ነው አለች ሂዊ አንድ ቀን። በእውነት ደካማን ማን ይፈልጋል? የሚሸከምለት፣ የሚረዳው፣ የሚያግዘው፣ ዓላማውን የሚያስፈጽምለት፣ ራእዩን ይዞ የሚሮጥለት እንጂ ደካማን ማን ይፈልጋል? ደካማን ማን ይጠራል ከኢየሱስ ሌላ? እነዚህ ሰዎች በፖለቲካው ጎብጠዋል፣ በቤተ መቅደሱ ስርዓት፣ በሃይማኖት መሪዎች ጎብጠዋል፣ በኑሮ በግዞት ጠላት እየገዛቸው ነው፣ በብዙ ነገር ጎብጠዋል። ወዳጆቼ ዛሬም ኑሮ ያጎበጠንን፣ ፖለቲካው ያጎበጠንን፣ የእርስ በርስ ፍጭቱ፣ የብሔር ሽኩቻው፣ በቤተ ክርስቲያን ውስጥ ያለ በወንድሞች መካከል ያለ መገፋፋት፣ በተለያየ ነገር የጎበጥነውን፣ የደከምነውን፣ የታከትነውን ኢየሱስ እንደዚህ ይላል፣ ኑ እኔ አሳርፋችኋለሁ። ሃሌሉያ! ኑ እኔ አሳርፋችኋለሁ። ለማሳረፍ፣ ደካማውን ለማሳረፍ የሚጠራ ኢየሱስ ብቻ ነው። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ረፍት ታገኛላችሁ አለና ቁጥር 30 ላይ ቀንበሬ ልዝብ ሸክሜም ቀሊል ነው አለ። ሃሌሉያ! የኢየሱስ ቀንበር አይከብድም ወዳጆቼ። ልዝብ ነው፣ አይጎረብጥም። ልዝብ ማለት የለሰለሰ፣ አይሻክርም፣ አይፍቃችሁም። የኢየሱስ ቀንበር ልዝብ ነው፣ ሸክሙም ደግሞ ቀሊል ነው።
ቤልና ናባው ግን እንዴት ናቸው? አይደለም ሰውን እንስሳውን አጉብጠውታል። እንስሳው አጋድሏል። ለደከሙ እንስሳት ከባድ ጭነት ናቸው ይላል። በአንድ ላይ ዝቅ ይላሉ፣ ያጎነብሳሉ እንስሶቹ መሸከም አቅቷቸው። ኢየሱስ ግን ይሸከማል። ኑ ልሸከማችሁ ይላል። ኑ ላሳርፋችሁ ይላል። ወገኖቼ መንፈሳዊነት ክርስትና ሸክም ከሆነብን ወደ ሃይማኖተኝነት ተቀይሮብናል ማለት ነው። ምክንያቱም ኢየሱስ እረፍት ነው። ኢየሱስ እረፍት ነው። ከኢየሱስ ጋር መሆናችሁን የምታውቁበት አንዱ ምልክት፣ መንፈሳውያን መሆናችሁን የምታውቁበት አንዱ ምልክት፣ ሃይማኖተኞች አለመሆናችሁን የምታውቁበት ዋና ምልክት እረፍት ነው። በቃ ኢየሱስ ኑ አለና መጀመሪያ ፕሮሚስ ያደረገው መጀመሪያ ፕሮቫይድ አደርጋለሁ ያለው መብልና መጠጥ አይደለም፣ ወርቅና ብር አይደለም። መጀመሪያ ፕሮቫይድ አደርጋለሁ ያለው አሳርፋችኋለሁ። ሃሌሉያ! አሳርፋችኋለሁ። ሌላው ሁሉ ካረፋችሁ በኋላ ይደርሳል። አገልግሎት ከእረፍት በኋላ ነው። መጸለዩ፣ መጾሙ፣ መትጋቱ፣ የጌታን ፊት መፈለጉ፣ እነዚህ ሁሉ ነገሮች፣ ወንጌል መስበኩ፣ መሯሯጡ፣ ደቀ መዛሙርት ማድረጉ ከእረፍት መጀመር አለበት። ክርስትና ከእረፍት ነው የሚጀምረው። ኢየሱስ እረፍት ነው። ከእረፍቱ ውስጥ ሆነን ነው የምንሰራው። ከእረፍቱ ውስጥ ሆነን ነው የምናገለግለው። ወደ ክርስቶስ የገባ እኮ እግዚአብሔር ከስራው ሁሉ እንዳረፈ እርሱም ከስራው ሁሉ አርፏል፣ ወደ ሰንበት ገብቷል ይላል። ክርስቶስ እኮ ሰንበት ነው እናንተ። ሰንበት እኮ ማረፊያ ነው። ሃሌሉያ! ሰንበት በማን የተተካው? በክርስቶስ እኮ ነው የተተካው። የሰው ልጅ የሰንበት ጌታ ነው አለ እኮ። ወደ እርሱ የገባ እግዚአብሔር ከስራው እንዳረፈ እንዲሁ እሱ ከስራው አርፏል ይላል። ክርስትና ስራ የሆነባችሁ፣ መንፈሳዊ ህይወት ሸክም የሆነባችሁ ሰዎች በጌታ ፊት ጊዜ ወሰዱ። ኢየሱስ እረፍት ነው። አርፈን ነው የምናገለግለው። አርፈን ነው የምንኖረው። አርፈን ነው የምንመሰክረው። ይሄው ቀምሻለሁ፣ ይሄው ያሳርፋል እኮ ነው የምንለው ወዳጆቼ። ስለዚህ ኢየሱስ እረፍት ነው። ከዛ ከቁጥር 3 ጀምሮ ደግሞ እንደዚህ ይላል እስከ 4 ድረስ ከማህፀን ጀምሬ የጠበቅኳችሁ፣ ከልደት ጀምሬ የረዳኋችሁ የያዕቆብ ልጆች የሆናችሁ የእስራኤል ቅሪቶች አድምጡኝ አለ። አርጅታችሁ ጠጉራችሁ እስከሚሸብትበት ጊዜ ድረስ የምጠብቃችሁ እኔ ነኝ። ፈጥሬያችኋለሁ፣ እንከባከባችሁማለሁ፣ እረዳችኋለሁ፣ ከክፉም ነገር እጠብቃችኋለሁ። ዋት ፕሮሚስ! ዋት ፕሮሚስ! ኦል ራውንዲንግ የሆነ ፕሮሚስ ማለት ነው። ከማህፀን ጀምሮ የጠበቅኳችሁ እኔ ነኝ። ከልደት ጀምሬ የረዳኋችሁ እኔ ነኝ። ደግሞስ የጠበቅኳችሁ የረዳኋችሁ የእስራኤል ቅሪቶች አድምጡኝ፣ አርጅታችሁ ጠጉራችሁ እስከሚሸብትበት ጊዜ ድረስም የምጠብቃችሁ እኔ ነኝ። ለምን ካላችሁ እናንተ የኔ ናችሁ፣ ፈጥሬያችኋለሁ። ስለዚህ እንከባከባችኋለሁ፣ ስለዚህ እረዳችኋለሁ፣ ከክፉ ነገርም እጠብቃችኋለሁ ይላል። ከጽንስነት እስከ ሽበት ያለ መሰልቸት፣ ያለ መድከም፣ ያለ መለዋወጥ የሚረዳ የሚንከባከብ የሚጠብቅ አምላክ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ሃሌሉያ! ዮሐንስ ወንጌል ምዕራፍ 13 ቁጥር 1 በጣም የምወደው በጣም ልቤን የሚነካው ጌታ ለደቀ መዛሙርቱ ያንን የመጨረሻውን እራት በሚበሉበት ሰዓት እግራቸውን ከማጠቡ በፊት የተነገረ ቃል ነው። እንደዚህ ይላል። ኢየሱስም ይላል ቁጥር 1 ላይ ምዕራፍ 13 ቁጥር 1 ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው። ሃሌሉያ! ሃሌሉያ! የወደዳቸውን እስከ መጨረሻው ወደዳቸው። እናንተ ሙመንቱ እኮ በጣም የሚገርም ነው። ሙመንቱ እኮ ከዚህ ዓለም ወደ አብ የሚሄድበት ማለት በሰረገላ ተሳፍሮ የሚሄድበት ያለምንም መከራ ያለምንም ስቃይ በክብር ልክ ሐዋርያት ሥራ ምዕራፍ 1 ላይ እንዳየነው ደመና ተቀብላ ብቻ ከፍ ከፍ እንደምታደርገው አይደለም እኮ። ሁሉንም ያውቃል። በጌቴሴማኒ የሚሆነውን ያውቃል። እንደሚከዱት ያውቃል። አሳልፎ እንደሚሰጠው ይሁዳ ያውቃል። እንደሚሰቅሉት እንደሚያሰቃዩት ያውቃል። ወደ እግዚአብሔር ወደ አብ እንደሚሄድ የሚሄድበት ሰዓት እንደደረሰ አውቆ በእናንተ ምክንያት ነው እንደዚህ መሆነው አላላቸውም። በዚህ ዓለም ያሉትን ወገኖች የወደዳቸውን እስከ መጨረሻ ወደዳቸው። እግዚአብሔር የወደደውን እስከ መጨረሻ የሚወድ አምላክ ነው። ኢየሱስ የወደዳቸውን እስከ መጨረሻ የሚወድ ጌታ ነው። ሃሌሉያ! መስቀል ከፊቱ ቢኖርም ይወዳቸዋል እስከ መጨረሻ። ሞት የተከፈተ መቃብር ከፊቱ ቢኖርም እስከ መጨረሻ ይወዳቸዋል።
ኢየሱስ እንደወደዳችሁ ተነግሯችሁ ኢየሱስ እንደወደዳችሁ አምናችሁ ወደ ኢየሱስ የተጠጋችሁ እናንተ እነግራችኋለሁ እስከ መጨረሻ ነው የሚወዳችሁ። ደክሞ የሚጥላችሁ፣ ሰልችቶት የሚያባርራችሁ፣ ተለውጦ ታክቶት የእናንተ ነገር በቅቶት እናንተን መውደድ የሚያቆም ጌታ አይደለም። የወደዳቸው እስከ መጨረሻው ድረስ ወደዳቸው ይላል። ሃሌሉያ። ከዛ ከቁጥር 5 እስከ 7 እግዚአብሔር ይጠይቃል፣ ከማን ጋር ታወዳደሩኛላችሁ? ከማንስ ጋር ታመሳስሉኛላችሁ? ከማን ጋር ታስተካክሉኛላችሁ? ይጠይቃል እግዚአብሔር። ከማን ጋር? በሰው እጅ ከተሰራው ጋር? ከማን ጋር? ከበድን ከጣዖት ጋር? የገዛ ገንዘባችሁን ሰፍራችሁ አንጥረኛ ቀጥራችሁ ቀጥቅጣችሁ ካሰራችሁት ከወርቅና ከብር ከሰራችሁት ከጣዖት ጋር ከማን ጋር ታወዳድሩኛላችሁ? ከማን ጋር ታወዳድሩኛላችሁ? ማወዳደር ማለት ነው እግዚአብሔር ብቻ ሊሰጠን የሚገባውን ዋስትና ሴኪሪቲ ከሌሎች ነገሮች ከጠበቅን ጣዖት አምልኮ ሆኖብናል ማለት ነው። ጣዖታችንን ከእግዚአብሔር ጋር አሰልፈነዋል ማለት ነው። ምክንያቱም እግዚአብሔር ብቸኛ መታመኛ መሆን ነው የሚፈልገው። ከመታመኛዎቻችን እንደ አንዱ መሆን አይፈልግም። ታውቃላችሁ ህንድ ሀገር ህንዳውያን በጣም ብዙ አማልክት ነው ያላቸውና ወንጌልን እዛ ማስፋፋት በጣም ከባድ ነው። ምክንያቱም ሪጀክት አያደርጉም። ወንጌልን ስትነግሯቸው ስለ ኢየሱስ ብትነግሯቸው ጥሩ ነው በጣም ደስ ይላል ነው የሚሏችሁ። ትቀበላለህ ጌታን? አዎ እቀበላለሁ። ከዛ ግን ከአማልክቶቻቸው አንዱ አድርገው ፕላስ አድርገው ተጨማሪ አድርገው ነው የሚያስቀምጡት። እግዚአብሔር ፕላስ የሚደረግ አምላክ አይደለም። ኢየሱስ ፕላስ የሚደረግ ጌታ አይደለም። ሌላ መታመኛ፣ ሌላ ዋስትና፣ ሌላ መደገፊያ፣ ሌላ መጓደጃ ቤታችን ውስጥ ደርድረን ከሱ አጠገብ የምናስቀምጠው ፕላስ አድርገን የምንቀበለው አምላክ አይደለም። ከማን ጋር? እኔን ከማን ጋር ልደረድሩኝ ነው? ቤልን፣ ናባውን፣ ባኦልን ምናምን መደርደር ይቻላል። እኔን ከማን ጋር ልደረድሩኝ ነው የሚለው እግዚአብሔር ሕያው አምላክ። ሃሌሉያ። ስለዚህ ወገኖቼ ባህላዊም ሆነ ዘመናዊ ጣዖት ማዳን የማይችል ከንቱ ትምክህት ስለሆነ ከእግዚአብሔር ጋር እንዳይወዳደርብን ልባችንን እሱ ላይ እንዳናሳርፍ እንጠንቀቅ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ሐዋርያው ጳውሎስ እንደዚህ አለ፣ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት አለና ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እኮ እናውቃለን አለ። ሃሌሉያ። ለጣዖት የተሰዋ አትብሉ ስንል እኮ እኛ ጣዖታት ሕያው እንደሆኑና ከእግዚአብሔር ውጭ አምላክ እንዳለ እውቅና እየሰጠን አይደለም። አሕዛብ ታውቃላችሁ ሌላ አምላክ እንዳለ እኮ አይክዱም። ሃሌሉያ። ኢንክሉሲቭ ናቸው እነሱ፣ እኛ ግን አይደለንም። ኢንክሉሲቭ ናቸው። በቃ የእነንትናም አምላክ አለ የእነንትናም አምላክ አለ። እስኪ አንተም ወደ አምላክ ጸልይ እኔም ወደ አምላኬ። እኔ በጣም ይገርመኛል አንዳንድ ጊዜ የምናልፋቸው መስመሮች፣ እኛ ራሳችን ክርስቲያኖች ወንጌል አማኞች የምናልፋቸው መስመሮች አሉ። በቃ አንተም ወደ አምላክ ጸልይልኝ እኔም ወደ አምላኬ ጸልያ። ኧረ ከአንዱ ከእግዚአብሔር በቀር ሌላ አምላክ የለም። እንዲህ የሚባል ነገር የለም። እንደው በጣም ተግባባን ብለን በጣም ሶሻላይዝ አደረግን ብለን በጣም ዩኒቲ ለመፍጠር ስንሞክር አማልክት ያልሆኑትን አማልክት እንደሆኑ እውቅና ሰጥተን እኔም ወደ አምላኬ ጸልያለሁ አንተም ወደ አምላክ ጸልይልኝ፣ እንዲህ የሚባል ነገር የለም። ሐዋርያ ጳውሎስ እንደዚህ ያለ ለጣዖት የታረደ ስጋ አትብሉ የምንላችሁ እኮ አማልክት እንዳሉ እውቅና እየሰጠን አይደለም አለ። ሃሌሉያ። ለጣዖት የተሰዋ ስጋ ስላለ መብላት አለ። ጣዖት ሁሉ በዓለም ከንቱ ቫኒቲ ውሸት እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ሰው አእምሮ ውስጥ ያለ ቫኒቲ እንደሆነ፣ ከንቱ እንደሆነ፣ ውሸት እንደሆነ፣ ፈጠራ እንደሆነ፣ ሰዎች ራሳቸው ስላመኑት ብቻ የተቀበሉት ነገር እንደሆነ፣ ብርና ወርቁን ቀጥቅጠው እንጨቱን ጠርበው አምላኬ ብለው ስለጠሩት እንደሆነ እንጂ ከሱ ውጭ አምላክ እንደሌለ እናውቃለን። አረ እናውቃለን፣ እኛ በእውነት እናውቃለን። በእውነት እናውቃለን ከእግዚአብሔር ውጭ አምላክ እንደሌለ። በሶስትነት አንድነት ለዘላለም የሚኖር እግዚአብሔር እሱ ብቻ ነው አምላክ። ወደ እሱ የምትጸልይልኝ ከሆነ ጸልይልኝ፣ ወደ እሱ የሚጸልይልኝ ከሆነ ይጸልይልኝ። ወደ ሌሎች አማልክት ግን ሊጸልይልኝም ሊሰማልኝም ሊጠቅመኝም ሊራባኝም አይችልም። ሲጀምር ዓይን ያላቸው የማያዩ፣ ጆሮ ያላቸው የማይሰሙ፣ አንደበት ያላቸው የማይመልሱ አምላኪዎቻቸው የሰሯቸውና የፈጠሯቸው ኃይላቸው በአምላኪዎቻቸው አእምሮ ውስጥ ያለ
ወደ እነሱ ጸልይልኝ ለምንድን ነው ምለው? ለምንድን ነው ሁሉም ወደ አያምልኩ? እንደዚህ የሚባል ነገር የለም። ከአንዱ ከእግዚአብሔር በቀር ማንም አምላክ እንደሌለ፣ ሌላው ሁሉ ቫኒቲ ውሸት እንደሆነ እናውቃለን ወዳጆች። ይህንን ነገር ብዙ ቦታ ሰምታችሁት ሊሆን ይችላል። ብዙ ቦታ ስለሰማችሁት ግን ትክክል ይሆናል ማለት አይደለም። ትልልቅ ሰዎች ሲናገሩት ስለሰማችሁ ትክክል ይሆናል ማለት አይደለም። የእግዚአብሔር ቃል ምን ይላል ነው። በእግዚአብሔር ቃል ላይ ሐዋርያው ጳውሎስ ከአንዱ ከእግዚአብሔር በቀር ምንም አምላክ የለም፣ ውሸት ነው፣ ሌላው ሁሉ ከንቱ ነው አለ እና ወደ ከንቱ ነገር ነው ጸልዩልኝ የምለው? ወደ ባዶ ነገር ጸልዩልኝ የምለው? ልሰማ ነው? ልድን ነው? ጌታ ምሕረት ያደርግልን ወዳጆቼ። ጣዖት አምልኮ ግን በስግደት ብቻ አይደለም የሚገለጠው። የምናመልከው በሌላ አነጋገር የምናመልከው የምንሰግድለትን ብቻ አይደለም። የምናመልከውን የምናውቀው በመስገድና ባለመስገዳችን ብቻ አይደለም። መታመኛችን ማን ነው? መታመኛችንን ከእግዚአብሔር ውጪ በሌላ ነገር ላይ በማድረግም ጣዖት አምልኮ ይገለጣል። በከንፈራችን እያመለክ ነው፣ በልባችን ግን በሌላ ነገር ከተደገፍን እግዚአብሔር እንደዚህ ነው የሚለው፣ እነሆ ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ ርቋል ይላል። ከቁጥር 8 እስከ 11 ድረስ በመጨረሻ የሚሆነውን መጀመሪያ የሚናገር ወደፊት የሚሆነውን ከጥንት ጀምሮ የገለጠ አምላክ እግዚአብሔር ብቻ መሆኑን ይነግረናል። ሃሌሉያ ሃሌሉያ። የእግዚአብሔርን ሁሉን አዋቂነት፣ የእግዚአብሔርን ሁሉን ቻይነት ያሳየናል። ያ ብቻ ሳይሆን እኔ ደግሞ በጣም ኢምፕሬስ ያደረገኝ እግዚአብሔር የሚያደርገውን ሁሉ በአጋጣሚ ሳይሆን በዓላማ እንደሚያደርግም ይህ ክፍል ያስተምረናል። በመጨረሻ የሚሆነውን በመጀመሪያ እናገራለሁኝ አለ። እሺ፣ ቀድሞ መናገር ነው ይሄ። ወደፊት የሚሆነውን ደግሞ ከጥንት ጀምሮ እገልጣለሁኝ አለ። ለምን ከተባለ እኔ የማደርገውን ነገር ሁሉ በዓላማ ስለማደርግ የዮሐንስ ራእይ ምዕራፍ 13 ቁጥር 8 ላይ እንደዚህ ይላል፣ ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል ይላል። ዋው! ከዓለምም ፍጥረት ጀምሮ በታረደው በግ። በጣም እኮ ነው የሚገርመው። እግዚአብሔር አዳምና ሔዋን በኃጢአት ከወደቁ በኋላ እንደው ምን ይሻላል እነዚህ ሰዎች እኮ በቃ ጠፍተው መቅረታቸው ነው ብሎ ሪአክት አድርጎ አይደለም ኢየሱስን የላከው። የኢየሱስ መታረድ የተወሰነው ከዓለም ፍጥረት ጀምሮ፣ እንግሊዝኛው ቢፎር the foundation of the world፣ ዓለም ሳትመሰረት በፊት፣ ኃጢአት የሚባል ወደ ምድር ሳይገባ በፊት፣ አዳምና ሔዋን ባለመታዘዛቸው ምክንያት አምፀው ከመሞታቸው በፊት ኢየሱስ ክርስቶስ መስዋዕት እንደሚሆን፣ ኢየሱስ ክርስቶስ እንደሚታረድ የተወሰነ የታሰበ የታለመ የታቀደ ነገር ነው። እግዚአብሔር ችግሮች እያስገደዱት መፍትሄ የሚፈልግ አምላክ አይደለም። ችግር ሲፈጠር ለችግሩ ሪአክት የሚያደርግ አምላክ አይደለም። አይገርማችሁ? ከችግሩ መፈጠር አስቀድሞ መፍትሄ የሚያዘጋጅ አምላክ ነው። ሃሌሉያ። ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ ጴጥሮስ እንደሚከዳው አውቆ አስቀድሞ ጴጥሮስን ትከዳኛለህ፣ ግደቡ ትመለሳለህ ብሎ የሚናገር አምላክ ነው። ትከዳኛለህ ግን ትመለስ አትመለስ እንደሆነ አላውቅም የሚል ቬግ ነገር አይደለም የነገረው። ዶሮ ሳይጮህ 3 ጊዜ ትክደኛለህ ግን ስትመለስ፣ ሃሌሉያ፣ ስትመለስ ወንድሞችን አጽና ይለዋል። እንደሚክደውም ያውቃል፣ እንደሚመለስም ያውቃል። ከዛ በኋላ ምን እንደሚያደርግ ያውቃል። አሟሟቱን ሁሉ ነግሮታል። እንዴት በመስዋዕትነት እንደሚሞት፣ እንዴት ባለ ሞት፣ እንዴት ባለ መስዋዕትነት እንደሚሞት ሊያመለክተው ነገረው ይላል። ሃሌሉያ ሃሌሉያ። እና እግዚአብሔር እወቁ አስቡ ይላል። እወቁ አስቡ፣ ስለኔ እንደተናገርኩ እንዳደረግኩ እንደገለጥኩ አስቡ። መንፈሳዊ ጥንካሬ የሚመጣው እግዚአብሔር ማን እንደሆነ ከማወቅና ያንኑ ከማሰላሰል ነው። ችግርን በማሰላሰል በመንፈሳዊ ሕይወት ማደግ አይቻልም።
ራሱን እግዚአብሔርን በማሰላሰል እግዚአብሔር ማን እንደሆነ በማወቅ በመንፈሳዊ ህይወት መጠንከርና ማደግ ይቻላል። ችግርን ማሰላሰል ያቀነጭራል መንፈሳዊ ህይወትን፣ ያቀጭጫል መንፈሳዊ ህይወትን። እግዚአብሔርን አሰላስሉ። ችግሩን ወደ ጎን አስቀምጡትና እግዚአብሔርን አሰላስሉ። እንዴት ይቻላል ትጂ? ይቻላል። መጽሐፍ ቅዱስ ነው ያለው፣ እኔ አይደለሁም። መጽሐፍ ቅዱስ ይቻላል ካለ ስለምንችል ነው። የሰራን እግዚአብሔር የፈጠረን አምላክ የማንችለውን ነገር አያዘንም። በቀረውስ ይህንን አስቡ ብሎ ሐዋርያው ጳውሎስ የምናስበውን ነገር ሊስት አደረገልን። መርጦ ማሰብ ይቻላል ማለት ነው። ስለዚህ ችግሩን ወደ ጎን ቁጭ አድርጎ እግዚአብሔርን ማሰብ በመንፈሳዊ ህይወታችን ስር እንድንሰድ፣ እንድንጠነክር፣ እንድናድግ፣ እንድንመሰረት፣ እንድንጸና ያስችለናል ማለት ነው። ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ ይላል። እግዚአብሔር እንደዚህ ያለ አውቀዋለሁ፣ ከመጀመሪያው ነገሩን አውቀዋለሁ፣ ደግሞ ተናግሬያለሁ። መናገር ብቻ አይደለም እፈጽመዋለሁ። አያችሁ እንዴት እነዚህ ሶስቱን ቅብብሎሽ አያችኋቸው? ነገሩን አውቀዋለሁ። ባልናገር ኖሮ ጣዖቶቼ የነገሩኝ ልትል ነበረ። እንደዛ እንዳትል ደግሞ ተናግሬዋለሁ። ደግሞ ያ ብቻ እንዳይመስልህ እፈጽመዋለሁ። ሃሌሉያ ሃሌሉያ። በእኛም ህይወት እንደዛ ነው። መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ ያለ ሐዋርያው ጳውሎስ። እግዚአብሔር ያውቃል፣ እግዚአብሔር ተናግሯል፣ እግዚአብሔር የተናገረውን ደግሞ ይፈጽማል። ህይወታችን በእግዚአብሔር እጅ ነው። በእግዚአብሔር እጅ ነው ህይወታችን። ቁጥር 11 እንደዚህ ይላል፣ ወደ ምስራቅ እንደ ነጣቂ ጭልፊት ያለውን እጠራለሁ ያለ። ከወደ ምስራቅ እንደ ነጣቂ ጭልፊት ያለውን እጠራለሁ፣ እርሱም ዓላማዬን የሚፈጽም ከሩቅ አገር የሚመጣ ሰው ነው። የተናገርኩትን ያደርጋል፣ ያቀድኩትንም ይፈጽማል። ይሄ ቦታ እንግዲህ የሚናገረው ስለ ቂሮስ ነው። እግዚአብሔር ስለ ቂሮስ ማነሳሳት ከጀመረ ቆይቷል አይደለ? ስለ ቂሮስ ነው የሚናገረው። እግዚአብሔር የቂሮስን ነጣቂ ጭልፊትነት ያውቃል። እንደ ነጣቂ ጭልፊት ያለውን ከወደ ምስራቅ እጠራዋለሁኝ አለ። ነጣቂ ጭልፊትነቱን እንኳን እቅዱን ለመፈጸም ይጠቀምበታል። ስለ እግዚአብሔር ያለንን ያችን ሳጥናችን ውስጥ ያስቀመጥነውን እግዚአብሔርን ሳጥናችንን እያሰባበረን ነው ኢሳያስ አይደለ? የኛ እግዚአብሔር እኮ በልካችን የተሰፋ ነው ብለናል ትላንትና። በቃ እኛ ያደርጋል ብለን የምናምነውን ብቻ የሚያደርግ፣ እኛ አያደርግም ያልነውን ነገር የማያደርግ ቂሮስን ያንን ነጣቂ ጭልፊት እጠራዋለሁ፣ ዓላማዬን ይፈጽማል፣ የተናገርኩትን ያደርጋል፣ ያቀድኩትን ይፈጽማል የሚል አምላክ ነው። እግዚአብሔርን በልካችን አነስፋው፣ እሱ ከአይምሯችን በላይ ነው። እግዚአብሔር ትልቅ ነው፣ እኛ ማናውቀውም ይላል። የኢዮብ መጽሐፍን ስናጠና ካስታወሳችሁ አይደለ? እግዚአብሔር ትልቅ ነው፣ እኛ ማናውቀው። እርሱ ከልባችን ይልቅ ትልቅ ነው፣ ከአይምሯችን ይልቅ ትልቅ ነው። ኮምፕሬንድ ሊያደርገው አይችልም። ይህ አይምሯችን ሊይዘው አይችልም። እንዲህና እንዲያ ነው ብሎ 4 ነጥብ ሊያብጅለት አይችልም። ስለ እግዚአብሔር ይህን አውቃለሁ ማለት እንችላለን፣ ግን እግዚአብሔርን ጠንቅቄ ያውቀዋለሁ አይባልም። ነውር ነው፣ አይባልም። ቂሮስን እጠራዋለሁ፣ ያንን ነጣቂ ጭልፊት አመጣዋለሁ፣ እቅዴን አስፈጽመዋለሁኝ ይላል። ቁጥር 12 እና 13 አዲሱ መደበኛ ትርጉም እንደዚህ ይላል፣ እናንተ ልህኞች ከጽድቅ የራቃችሁ ስሙኝ፣ ጽድቄን እያመጣሁ ነው፣ ሩቅም አይደለም፣ ማዳኔም አይዘገይም። ለጽዮን ድነትን፣ ለእስራኤል ክብሬን አጎናጽፋለሁኝ አለ። እግዚአብሔር ጽድቅና መዳንን ያመጣው ለማን ነው? ለእልህኞችና ከጽድቅ ለራቁ እንጂ ለተገባቸው አይደለም። አይገርማችሁም? እናንተ እልህኞች ከጽድቅ የራቃችሁ ብሎ ምን እያደረግኩኝ ነው አለ? ጽድቄን እያመጣው ነው ለእናንተ ለአመፀኞቹ፣ ለእልህኞቹ፣ ከጽድቅ ለራቃችሁት ጽድቄን እያመጣው ነው። ሩቅም አይደለም፣ ማዳኔም አይዘገይም። ለጽዮን ድነትን፣ ለእስራኤልም ክብሬን አጎናጽፋለሁ። ጽድቅ በሰው ጥረት የሚገኝ ሳይሆን እግዚአብሔር ራሱ የሚያመጣው ስጦታ ነው። ደግሞ አንደኛ ጽድቅ የመጣው መዳን የመጣው ለእልህኞች፣ ከጽድቅ ለራቁ፣ ለአመፀኞች፣ ለኃጢአተኞች፣ ለሙታን፣ ለእግዚአብሔር ጠላቶች፣ ለደካሞች፣ ለማይችሉ ነው እንጂ ለሚችሉ ለብርቱዎች፣ ለተገባቸው አይደለም ጽድቅ የመጣው። ከዛ ሲቀጥል ደግሞ ጽድቅን የሚያመጣ እግዚአብሔር ነው። ጽድቄን እያመጣሁ ነው ያለው። ጽድቄን ፈልጉት አይደለም ያለው፣ ጽድቄን እያመጣሁ ነው፣ እያመጣሁ ነው።
ደግሞስ የእግዚአብሔር ጽድቅ እግዚአብሔር ያመጣው ጽድቅ ልንደርስበት የማንችልበት ሩቅ ስፍራ አይደለም የተቀመጠው፣ ሩቅ አይደለም አለ። ሃሌሉያ። ጽድቄን እያመጣው ነው አለና ያ ጽድቄ ደግሞ ሩቅ አይደለም። ስታንዳርዱን ሃይ አድርጌ ማንም የማይደርስበት አድርጌ አይደለም የማመጣው። ለሁሉም ሰው ለሚያምን ሁሉ አፕሮቸብል የሆነ አክሰሰብል የሆነ የሚነካ የሚደረስበት አድርጌ ሩቅ ባልሆነ መንገድ አመጣዋለሁ አለ። ሩቅ ባልሆነ መንገድ አመጣዋለሁ አለ። ሮሜ ምዕራፍ 3 ቁጥር 22 እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። ሩቅ አይደለም። በምንድን ነው የሚገኘው? በኢየሱስ ክርስቶስ በማመን። ሮሜ ምዕራፍ 10 ላይ ደግሞ ቃሉ በአፍህም በልብህም ሆኖ ቀርቦልሃል። ሩቅ አይደለም ወዳጆቼ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር ትድናለህ። እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትጸድቃለህ። ይህ የምንሰብከው የእምነት ቃል ነው። ቃሉ ደግሞ በአፍህም በልብህም ሆኖ ቀርቦልሃል አለ ሐዋርያው ጳውሎስ። ሩቅ አይደለም። እግዚአብሔር በትንቢተ ኢሳይያስ ተናግሯል። የእኔ የማመጣው ጽድቅ፣ አንደኛ ጽድቅን የማመጣው እኔ ነኝ አለ። ጽድቅን የማመጣው ደግሞ ለእናንተ ለአመፀኞቹ፣ ከጽድቅ ለራቃችሁት፣ ለኃጢአተኞቹ፣ ለደካሞቹ ነው አለ። ከዛ ደግሞ የሚመጣው ጽድቅ ሩቅ አይደለም አለ ደግሞ። ዋው! ምን እንማር ከዚህ ምዕራፍ? አንደኛ እምነት፣ ክርስትና፣ መንፈሳዊ ህይወት ሸክም ከሆነብን ሊፈተሽ ይገባል። የሆነ ቀላቅለን የተሸከምነው ኮተት አለ እንጂ ኢየሱስ ረፍት ነው። ኢየሱስ ረፍት ነው። ሸክም ሊሆንብን አይገባም። የሱ ቀንበር ልዝብ ነው፣ ሸክሙም ቀሊል ነው። ይሄ በጣም እንድናስበው የሚያስፈልግ ነገር ነው። ሁለተኛ በገዛ ኃይላችን ላይ መታመን አቁመን እግዚአብሔር እንዲሸከመን እንፍቀድለት። ዋው ሃሌሉያ! የኛ አምላክ የሚሸከም አምላክ ነው። አንዳንዶቻችን እኮ በቃ እግዚአብሔርን ተሸክመን ነው የምንኖረው። በቃ አይደለ? ተሸክመን በቃ እየተንገዳገድን። የኛ አምላክ እንደ አሕዛብ አማልክት አይደለም፣ የሚሸከመን ነው። ሊልሾ እንደዚህ ብላ ዘምራለች አይደለ? የኔ አምላክ የሚሸከመኝ እሱ ነው እኔን ያዘኝ፣ እሱ ነው እኔን የሰራኝ፣ አምላኬ እሱ ነው እኔን ያዘኝ፣ እሱ ነው እኔን የጠራኝ። ሃሌሉያ! ጌታ ይመስገን። የኛ አምላክ የሚሸከመን ነው። ስለዚህ እግዚአብሔር እንዲሸከመን እንፍቀድ። በቃ ውሃ ዋና በጣም ወዳለሁኝ እኔና ውሃ ዋና ውስጥ የመጀመሪያው ችግር ሰዎች ዋና ሲለምዱ የመጀመሪያው ችግር ምንድን ነው? ውሃው እንዲሸከማቸው አይፈቅዱለትም። በቃ ለማጅ ምንድን ነው የሚለምደው ካላችሁ ውሃው እንዲሸከመው መፍቀድ ነው የሚለማመደው። ውሃው እኮ ልትሸከሙት አትችሉም። እናንተ ራሳችሁን ውሃ ውስጥ መሸከምም አትችሉም። በቃ ራሳችሁን መልቀቅ ነው የሚያዋጣው። እንዳትሰጥሙ ትፈልጋላችሁ? ለውሃው ራሳችሁን ልቀቁለት፣ እንዲሸከማችሁ ፍቀዱለት። መንፈሳዊ ሕግም እንደዛ ነው። አንዳንዴ የምንሰጥመው ውሃ የምንጠጣው መከራችንን የምናየው የምንቦጫረቀው ውሃው እንዲሸከመን ስለማንፈቅድ ነው። እግዚአብሔር እንዲሸከመን ራሳችንን እሱ ላይ ስለማንለቅ ነው። በቃ ዋናው ችሎታ ምንድን ነው ካላችሁ በቃ ራሳችሁን ለውሃው መልቀቅ መተው። ልስጠን ብትሉ ራሱ አትሰጥሙም እኮ ከዛ በኋላ። ስለዚህ ጌታ እንዲሸከመን እንፍቀድለት። ሶስተኛ በመንፈስ እንድንበረታ፣ ስር እንድንሰድ፣ እንድንጸና፣ እግዚአብሔር ማን እንደሆነ እንወቅ፣ እርሱንም እናሰላስል። ታትሴት አራተኛ ከጅማሬው ለፍጻሜው እግዚአብሔርን እንመነው። ሃሌሉያ! የመጀመሪያውን ሳይጀመር እንደተናገረ የፍጻሜውን ገና ሳይመጣ እንደገለጠ ያደርገዋልና ከጅማሬው ለፍጻሜው እግዚአብሔርን እንመነው። ምዕራፍ 47 የባቢሎን ውድቀት ነው። እንግዲህ ምዕራፍ 46 ላይ የባቢሎን አማልክትን ከንቱነት፣ የነ ቤልን የነ ናባውን ከንቱነት፣ ከእግዚአብሔር ውጭ ምንም መዳኛ እንደሌለ ከተናገረ በኋላ 47 ላይ ከእግዚአብሔር ውጭ በሆነ ነገር የሚታመኑ እድል ፈንታቸው ውድቀት መሆኑን ደግሞ ያሳየናል። ከቁጥር 1 እስከ 3 ድረስ ባቢሎን ሆይ ከዙፋን ውረጂ፣ ትቢያ ላይ ተቀመጪ የሚል መልእክት ነው ያለው። አያስደነግጥም?
ባቢሎን በንግስት የተመሰለች እጅግ ባለጠጋ የማትነካ የማትደፈር ኃያል ሀገር ነበረች። በሚገርም ሁኔታ በድንገት ከዙፋን ወደ መሬት ወርዳ ክብሯ ተገፈፈ ማለት ነው። መሬት ላይ ቁጭ ባይላት፣ ከዙፋን ወረጅና መሬት ላይ ቁጭ ባይ። ከዛስ ደግሞ እርቃንሽ ይገለጥ ሀፍረትሽ ይታይ ይላታል። ምን ማለት ነው? አሳፋሪ ምግባሯ። እርቃን ማለት የሀገር እርቃን፣ የሀገር ሀፍረት ማለት አሳፋሪ ምግባሯ፣ አጋንንታዊ ምስጢሯን እግዚአብሔር ይገልጠዋል እንጂ ተሰውሮ አይቀርም። ይታያል ይላታል። እርቃንሽ ይታያል፣ ሀፍረትሽ ይገለጣል ይላታል። አጋንንታዊ አሰራርሽ፣ መተትሽ፣ ሟርትሽ፣ ጥንቆላሽ፣ ክፋትሽ፣ እርኩሰትሽ ይገለጣል እንጂ በእግዚአብሔር ፊት ተሰውሮ የሚቀር ነገር የለም ይላል ጌታ። አንድ ጊዜ እንደዚህ ያለ ሉቃስ ወንጌል ምዕራፍ 12 ቁጥር 2 ላይ ነገር ግን አለ የማይገለጥ የተከደነ የማይታወቅም የተሰወረ ነገር የለም አለ። ክፉም ሆነ መልካም ነገር እግዚአብሔር አንድ ቀን ሁሉንም ወደ መታየት ያመጣቸዋል። መክብብን ስናጠና አይተናል አይደለ? አንተ ጎበዝ በጉብዝና ወራት ደስ ይበልህ አለና ነገር ግን አካውንተብል እንደሆንክ እወቅ፣ ሪስፖንስብል እንደሆንክ እወቅ። እግዚአብሔር ክፉንም ሆነ ደጉን አንድ ቀን ወደ መታየት እንደሚያመጣቸው ወደ ፍርድ እንደሚያቀርባቸው እያወቅ አዌር ሆነ ኑር። ግን ደስ ይበልህ፣ እግዚአብሔር በሰጠህ ነገር ሁሉ ደስ ይበልህ። ግን ቢ አዌር፣ እግዚአብሔር አንድ ቀን ሁሉንም ነገር ወደ መታየትና ወደ ፍርድ እንደሚያመጣው ይላል። ባቢሎንንም እንደዛ ነው የሚላት። እርቃንሽ ይገለጣል፣ አፍረትሽ ይታያል የሚላት ለዛ ነው። ቁጥር 4 ላይ የሚቤዠን የእስራኤል ቅዱስ ስሙ የሰራዊት ጌታ እግዚአብሔር ነው። አዳኛችን ቅዱስ ነው። ደስ አይልም? የሚቤዠን ከዛ ደግሞ ቅዱስ ነው። ዋው! ሁለቱ ነገሮች እርስ በርሳቸው አይጣረሱ። የሚያድነን ቅድስናውን ጠብቆ ነው። ቅድስናው የሚጠይቀውን ዋጋ ከፍሎ ነው እንጂ ቅድስናውን ኮምፕሮማይዝ አድርጎ አይደለም። በቃ ተዋቸው ብሎ አይደለም። ስለዚህ የሚቤዠን የእስራኤል ቅዱስ ነው። ሃሌሉያ ሃሌሉያ። የሆነ በጓዳ በር በኩል አይደለም ያስገባን፣ ተሰርቀን አይደለም የገባ ነው። የሚያስፈልገው የሚጠይቀው ዋጋ፣ ቅድስናው የሚጠይቀው ዋጋ ፕራይሱ ተከፍሎ ነው። አዳኛችን ቅዱስ ነው። የሚቤዠን ቅዱስ ነው። ቅድስናውን ጠብቆ ነው ያዳነን። ሁለቱ እኮ ናቸው መስቀል ላይ የተገናኙት አይደለ? እውነትና ምህረት። እውነቱ እግዚአብሔር ቅዱስ ነው፣ ኃጢአትን ይቀጣል። ምህረቱስ ቅጣቱን በልጁ ላይ ያሳርፎታል። የሚቤዠን ቅዱስ ነው። ቤዛችን ቅዱስ ነው። ሃሌሉያ። ለዛ ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ሐዋርያው ጳውሎስ እንደዚህ አለ፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ዋው! እኛ በእርሱ ሆነን እኛ የእግዚአብሔር ጽድቅ እንድንሆን ማን ይጠይቀዋል? እግዚአብሔርን ማን ይከሰዋል? ኃያልነቱን፣ ሁሉን ቻይነቱን፣ የሁሉ ገዢና አለቃ ፈጣሪ መሆኑን ተጠቅሞ ምን አገባችሁ በቃ ከዛሬ ጀምሮ የኔ ጽድቅ ሆነዋል አላለም። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን ኢየሱስን ስለኔና ስለእናንተ ኃጢአት አደረገው። ቅድስናውን ጠብቆ አዳነን። የሚቤዠን ቅዱስ ነው። አዳኛችን ቅዱስ ነው። ከዛ ከቁጥር 5 እስከ 7 እንደዚህ ይላታል ባቢሎንን፣ የተግባርሽ ኮንሲኮንስ የተግባርሽ ውጤት ምን እንደሆነ አላስተዋልሽም ነበር። ያን ሁሉ ክፋት ስታደርጊ ይሄ ይመጣብኛል፣ ይሄ ይደርስብኛል፣ ይሄ እናጭዳለሁ ብለሽ አልጠረጠርሽም ነበር ይላታል። አልጠረጠርሽም። ቁጥር 6 ላይ እኔ በሕዝቤ ላይ ተቆጥቼ ነበር። እግዚአብሔር ቁጭ ብሎ ሂሳብ ያወራርዳል። በጣም ይገርመኛል። በቃ እኔ በሕዝቤ ላይ ተቆጥቼ ነበረ፣ እነርሱንም እንደ ርኩስ ነገር ቆጥሬ ለአንቺ አሳልፌ ሰጠኋቸው። እሺ፣ አንቺ ግን ርኅራሄ አላደረግሽላቸውም። ዋው! በእድሜ በገፉት ሰዎች ላይ የጭቆና ቀንበር አበዛሽባቸው። እኔ ተቆጥቻቸዋለሁ፣ እኔ እንደ ርኩስ ነገር ቆጥሬያቸዋለሁ፣ እኔ አሳልፌ ሰጥቸዋለሁ። ከአንቺ ግን ርኅራሄን ኤክስፔክት አደርጋለሁ። አይገርማችሁም? አይገርማችሁም? ምንድን ነው የሚያስተምረን? ይሄንን እግዚአብሔር የተቆጣውን፣ እግዚአብሔር እንደ ርኩስ የቆጠረውን፣ እግዚአብሔር አሳልፎ የሰጠውን ሰው ምን ይጠብቃል? እግዚአብሔር እንድንራራለት። በእድሜ በገፉት ሰዎች ላይ ጭራሽ የጭቆና ቀንበር አበዛሽባቸዋል። ወገኖቼ፣ እግዚአብሔር ሲቆጣ ማላጅ እንጂ አጋዥ አይፈልግም። አጋዥ አይፈልግም። ህዝቡ ልጆቹ ላይ ሲቆጣ፣ ህዝቡ ላይ ሲቆጣ እንዲመለሱና እንዲድኑ እንጂ
ሰው በጠላቱ ላይ እንደሚቆጣ አይደለም እግዚአብሔር የሚቆጣው። ሰው በጠላቱ ላይ ሲቆጣ ድምጥማጡ እንዲጠፋ ነው የሚቆጣው እና ተባብራችሁ እንድትቆጡለት ይፈልጋል አይደለ? ጓደኛሞች ሆናችሁ እኮ በቃ ጓደኛችሁ ከሆነ ሰው ጋር ስትጣላ አብራችኋት እንድትጣሉ ኤክስፔክት ታደርጋለች። እግዚአብሔር ሰው እንደሚቆጣ አይደለም የሚቆጣው። ቁጣው ራሱ ፍቅር አለበት። ቁጣው ለማዳን ነው። እሱ ተቆጥቷቸው ሌሎች ሰዎች እንዴት አፕሮች እንደሚያደርጋቸው ያያል። አይገርማችሁም? የአባት ልብ ነው ያለው። ወላጆች የሆናችሁ ብዙ ቀን ይህንን ተናግሬያለሁ፣ ታውቃላችሁ። እናንተ ልጆቻችሁን ስትመቷቸው ተናዳችሁ አብሮ መጥቶ የሚመታ ሰው ነው እንዴ የምትፈልጉት? እናንተ ተናዳችኋል፣ በጣም አበሳጭተዋችኋል፣ በጣም ዲስአፖይንትድ ናችሁ፣ በጣም በቃ በዛ ሰዓት ብትገሏቸው ደስ ይላችኋል። ግን አብሮ መጥቶ የሚደበድብላችሁ ሰው አይደለም የምትፈልጉት። መተው ባትፈልጉ እንኳን ተው ሚላችሁ ሚማልድ አይደል? ሚያስጥላችሁ በኋላ ላይ የምታመሰግኑት ያስጣላችሁን ሰው ነው እንጂ እሰይ በላት ግደላት ግደዩ ያላችሁን ሰው በኋላ ላይ ልጄን እኮ አስገድሎኝ ነበረ፣ ምን አይነት ሰው ነው? ተው ይባላል እንጂ ተይ ይባላል እንጂ እንዲህ ይባላል እንዴ ብላችሁ እኮ ስትረጋጉ ትታዘቡታላችሁ። አይገርማችሁም? እግዚአብሔር በአባት ልብ ባቢሎናውያንን ታዘባቸው። እኔስ ሕዝቤ ላይ ተቆጥቼ ነበር። አይገርምም? ተቆጥቼ ነበረ፣ እንደ ርኩስም ቆጥሬያቸው ነበረ፣ ለእናንተም አሳልፌ ሰጥቻችሁ ነበረ። እናንተ ግን ርኅራኄ አላደረጋችሁላቸው። ዋው! ባቢሎን በእግዚአብሔር ቁጣ ተላልፈው በተሰጧት እስራኤላውያን ላይ ስላደረገችው ግፍ እግዚአብሔር እንደሚከፍላት አላሰበችም ነበረ። ወዳጆቼ እግዚአብሔር የተቆጣውን ሰው በመቆጣት የሆነ የጽድቅ ብድራት እንደምንቀበል ልናስብ አይገባም። እግዚአብሔር የሚፈልገው ማላጅ ነው፣ አጋዥ አይፈልግም። እግዚአብሔር እንደውም ማለት ለዘላለም ንግስት ሆኜ እኖራለሁ አልሽ ይላታል። ማንም አይነካኝም አልሽ። ከቁጥር 8 እስከ 10 በጥበብሽ ተማምነሽ መበለትነትና የወላድ መካንነት አይደርስብኝም አልሽ። ሁለቱም በቅጽበት ይመጡብሻል ይላታል። ጥበብና እውቀትሽ አሳሳቱሽ። አይገርማችሁም? ባቢሎን በጣም በጥበብና በእውቀት የታወቀች ነበረች። በገዛ ጥበቧን የተታለለችው ጥበብና እውቀትሽ አሳሳቱሽ። ለዚህ ነው ሐዋርያው ጳውሎስ ሮሜ ምዕራፍ 1 ቁጥር 22 ላይ ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። አሳሳቱሽ ይላል። ከዛ 11 ላይ ስለዚህም ምክንያት ክፉ ነገር ይመጣብሻል፣ በሟርትሽም እንዴት እንደምታርቂው አታውቂ፣ ጉዳት ይወድቅብሻል፣ ታስወግጁም ዘንድ አይቻልሽም፣ የማታውቂያትም ጉስቁልና ድንገት ትመጣብሻለች። ምንድነው ሐሳቡ የሚለው? ጥፋት ድንገት ይመጣብሻል፣ ልትከላከዩ ደግሞ አትቺ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 3 ላይ ሐዋርያው ጳውሎስ እንደዚህ ያለ ሰላምና ደህንነት ነው ሲሉ፣ አረ ሰላም ነው አረ ደህና ነን ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡ። ፍርድ በድንገት ነው የሚመጣው፣ ከቶም አያመልጡ። የእግዚአብሔር ፍርድ ሲገለጥ የትኛውም የዓለም ሲስተም ሊያቆመው አይችልም። እዛ ከቁጥር 12 እስከ 13 ድረስ በእንግዲህ ይላታል፣ ከልጅነትሽ ጀምሮ የደከምሽባቸው አስማቶችሽ ብዙ መተቶችሽ ቀጥይባቸው፣ ምናልባት ይሳካልሽ፣ ምናልባትም ጠላቶችሽን ታሸብረባቸው ይሆናል። ስላቅ ነው ይሄ። የተቀበልሽው ምክር ሁሉ ድካም ብቻ ሆኖ አስቀርቶሻል። እነዚያ ከወር እስከ ወር ከዋክብትን አንጋጦ በማየት የሚተነብዩ ኮከብ ቆጣሪዎች እስኪ ይምጡ፣ ከሚደርስብሽ ነገር እስኪ ያድኑሽ። ዋው! ምን እያለ ነው? አስትሮሎጂ፣ ትንቢያና ጥንቆላ የባቢሎን መታወቂያዎች የነበሩ እስኪ ይምጡና ያድኑሽ። እስኪ ምናልባት ይሳካልሽ ይሆናል። እስኪ ጠሪያቸው። ልክ ኤልያስ የተናገረበት ቶን ነው ይሄ። ኤልያስ ተኝቶ ይሆናል በዓልን፣ እስኪ ቀስቅሱት፣ መንገድ ሄዶ ይሆናል፣ እስኪ በደንብ ጩሁ፣ በደንብ ጥሩት እንዳላቸው ማለት ነው። እስራኤልን ባቢሎንን እግዚአብሔር እንደዛ ይላታል። አጸያፊ ናቸው በእግዚአብሔር ፊት፣ ከንቱ ናቸው እነዚህ ሁሉ። ኮከብ መቁጠር ከንቱና አጸያፊ ነው በእግዚአብሔር ፊት። አንዳንድ ወገኖች ሰምቼ በጣም ተደንቄያለሁ። ኮከቤ እንደዚህ ነው፣ ኮከቤ እንደዚህ ነው ምናምን የሚባል ነገር ሰምቼ እጅግ በጣም ተደንቄያለሁ። እግዚአብሔር እስኪ ያድኑሽ። የባቢሎናውያን ልምምድ ነው፣ የእግዚአብሔር ሕዝብ ልምምድ አይደለም።
የባቢሎናውያን እግዚአብሔር ደግሞ ይጸየፈዋል። ከወር እስከ ወር አንጋጣው ኮከብን በመቁጠር እስኪ ያድኑሽ አሁን ብሎ እግዚአብሔር ያስቀመጠው ሐሳብ ነው። አንደኛ ቆሮንቶስ ምዕራፍ 3 ከ19 እስከ 20 የዚችን ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏል። እዛ ከቁጥር 14 እስከ 15 የታመንሽባቸው ሁሉ እነዚህ የታመንሽባቸው ሰዎች ሁሉ በስህተታቸው ይገፉበታል፣ አንቺን ግን የሚያድን የለም ይላል። አይገርማችሁም? በስህተታቸው ይገፉበታል፣ አንቺን ግን የሚያድንሽ የለም ይላል። ዋው! አናውቅም አይሉሽም፣ አንችልም አይሉሽም፣ ይገፉበታል በስህተታቸው፣ ግን አያድኑሽ። ኢዮብን ስናጠና እንዳየ ነው የምታደክሙ አጽናኞች አላቸው። ደግሞስ የማትጠቅሙ ባለመድኃኒቶች፣ መድኃኒት አለኝ ይሉሻል፣ አናውቅም አይሉሽም፣ በስህተታቸው ይገፋሉ፣ ንስሐ አይገቡም። ልክ እንደ ፈርዖን ጠንቋዮች ሙሴ የሚያደርገውን ነገር እነሱን ፐርፎርም ለማድረግ ይሞክራሉ እስከ መጨረሻ ድረስ። ቁስል ግን ሲለቅባቸው እግዚአብሔር በፈርዖን ፊት መቆም አልቻሉም። ይቺስ የእግዚአብሔር ጣት ናት አሉ። ቁስል ያለበት ሰው ወደ ንጉሥ አይገባም ነበርና በፊቱ መቆም አልቻሉም። እነሱም ራሳቸው ቁስል ወርሷቸው ስለነበር። ምን እንማር ከዚህ መጽሐፍ? አንደኛ ትዕቢት ከዙፋን አውርዶ መሬት ላይ ያስቀምጣል። ንግስት ተብላ ትመሰል የነበረች ባቢሎንን ውረጂና ከዙፋንሽ መሬት ላይ ቁጭ ያላት። ትዕቢት ከዙፋን አውርዶ መሬት ላይ ያስቀምጣል። ሁለተኛ ክፉ ሆነ መልካም ስራ አንድ ቀን በእግዚአብሔር ፊት እንደሚገለጥ እያሰብን እንኖር። ሶስተኛ መንፈሳዊ ልምምድም ሆነ ቁሳዊ ሀብት በፍርድ ቀን እንደማያስጥሉን እንወቅ። አራተኛ እንዳንወድቅ እንደ ባቢሎን ራዕይ 18:2 ላይ በብርቱ ድምፅ ይላል፣ ታላቂቱ ባቢሎን ወደቀች፣ የአጋንንትም ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩሳንም የተጠሉ ወፎች ሁሉ መጠጊያ ሆነች የሚል ድምፅ ሰማሁ ዮሐንስ። እንዳንወድቅ አለቱ ላይ ክርስቶስ ላይ እንመስረት። ምዕራፍ 48 ደግሞ እግዚአብሔር ከባቢሎን ዘወር ይልና ወደ ህዝቡ ይመጣል። እልህኛይቱ እስራኤል ሆይ ስሚ ይላታል። እልህኛይቱ እስራኤል ሆይ ስሚ። አሁን ከባቢሎን ወደ እግዚአብሔር ህዝብ ይዞራል። ጠላቶቻቸው ላይ ከፈረደ በኋላ እነሱን ደግሞ በፍቅር ይገስጻቸዋል። አይተዋቸውም፣ በፍቅር ይገስጻቸዋል። ከቁጥር 1 እስከ 2 ድረስ ንግግራችሁና ኑሯችሁ የማይገጥም ህዝቤ ሆይ ስሙኝ ነው። በአጭር ቃል ንግግራችሁና ኑሯችሁ የማይገጥም ህዝቤ ሆይ ስሙኝ ነው የሚላቸው። ለምን ካላችሁ በስሙ ይምላሉ፣ የቅድስቱ ከተማ ነዋሪዎች ነን ይላሉ፣ ግን ህይወታቸው በተቃራኒ መንገድ ነው የሚሄዱ። በተቃራኒ መንገድ ማርቆስ ወንጌል ምዕራፍ 15 ቁጥር 8 ጌታ ከኢሳያስ ላይ ጠቅሶ የተናገረው ክፍል ብዙ ጊዜ ነግሬያችኋለሁ። ይሄ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው ያለው። ወገኖቼ እግዚአብሔርን በመንፈሳዊ ቋንቋ ብዛት አናታልለው። ጌታ ምስክሬ ነው ስላልን መንፈሳዊ ሆነናል ማለት አይደለም። በኢየሱስ ስም ስላልን 10 ጊዜ መንፈሳዊያንን ማለት አይደለም። እግዚአብሔርን አናታልለው። በጣም ይቅርታ ፈጠንሽ እያሉኝ ስለሆነ አንድ ጊዜ ማጠቃለያውን 4 ነጥቦች እንደገና ልናገር። ይሄ ስታካፍለን ካስታወሳችሁ እግዚአብሔር በበጎቹ ፍጥነት ልክ ይሄዳል ብላን ነበረ። ግልገሎቹን በብብቱ ይሸከማቸዋል እንዳይረጋገጡበት መፍጠን ስለማይችሉ፣ ጠቦቶች እንዳይጎዷቸው፣ የሚያጠቡትን ደግሞ በቀስታ ይመራቸዋል ይላልና በመጠባበቅ ውስጥ ባለው ነገር እንደማትሰለችው አምናለሁ። እየተጠባበቅን ነው የምንሄደው። ጽናት እያንችማ አሮጊት አይደለሽም። ታይ መንፈሳችን ያንግ ነው። እኛ በቃ ፋየር ነን። እንደዚህ ነው ማጠቃለያው። የመጀመሪያው ፖይንት ከምዕራፍ 47 የምንማረው ትዕቢት ከዙፋን አውርዶ መሬት ያስቀምጣል። ባቢሎንን ያቺ በንግስት የተመሰለችውን ያቺን ባለጸጋ፣ ያቺን ኃያል፣ ያቺን የማትነካ ከዙፋን ውረጅና መሬት ላይ ቁጭ ያላት እግዚአብሔር ከትዕቢቷ ብዛት የተነሳ
ትዕቢት ከዙፋን አውርዶ መሬት ያስቀምጣል። ሁለተኛ ክፉም ሆነ መልካም ስራ አንድ ቀን በእግዚአብሔር ፊት እንደሚገለጥ እያሰበን እንኖር። በቃ የማይገለጥ የተሰወረ የማይታይ የተከደነ ምንም የለም። እግዚአብሔር ይህንንም ያንንም ክፉንም ደጉንም አንድ ቀን ወደ መታየት ያመጣቸዋል። እሱን ኮንሲደር እያደረጋችሁ እሱን እያሰባችሁ ኑሩ ብሎናል ሰለሞን። ሶስተኛ የትኛውም አይነት መንፈሳዊ ልምምድ የትኛውም አይነት ቁሳዊ ሀብት በፍርድ ቀን አያስጥልም፣ ሰውን አያስጥልም። እስኪ ያስጥሉሽ ይላታል ባቢሎንን። እስኪ ያስጥሉሽ፣ እስኪ ጥበብሽ፣ እስኪ እውቀትሽ፣ እስኪ ጠቢባንሽ ያስጥሉሽ፣ እስኪ ባለጠግነትሽ፣ እስኪ መተተኞችሽ፣ አስማተኞችሽ፣ ኮከብ ቆጣሪዎችሽ እስኪ ያስጥሉሽ። ማንም አያስጥልም። ማምለጫ ኢየሱስ ክርስቶስ ብቻ ነው። ፋይናሊ ባቢሎን ወደቀች። እንዳንወድቅ አለቱ ላይ ክርስቶስ ላይ እንመስረት። አራተኛው ነጥብ ነው። እንዳንወድቅ አለቱ ላይ እንመስረት። ምዕራፍ 48 ቅድም እንደጀመርኩት ስለ እልህኛይቱ እስራኤል ነው። ስሚ ይላታል። ስሚ እልህኛይቱ እስራኤል ሆይ። ከባቢሎን ወደ እግዚአብሔር ሕዝብ ይዞራል። ጠላቶቻቸውን በፍርድ ቋንቋ ካናገራቸው በኋላ እነሱን ደግሞ በፍቅር ይገስጻቸዋል። ከቁጥር 1 እስከ 2 ድረስ ንግግራችሁና ኑሯችሁ የማይገጥም ሕዝቤ ሆይ ስሙኝ። በቃ መንፈሳዊ ቋንቋ አላቸው። በጣም በቃ ብዙ የተካኑ ናቸው። በቅድስቱ ከተማ የምንኖር ነን ይላሉ። በእስራኤል ቅዱስ ስም ይምላሉ። ከዛ ግን ኑሯቸው ለየቅል ነው ኑሯቸው። ከቁጥር 3 እስከ 5 ድረስ ወደፊት ስለሚሆነው ነገር ከረጅም ጊዜ በፊት የተናገርኩት ጣዖቶቼ ይህንን አደረጉልኝ እንዳትሉ ነው። ምክንያቱም እልህኞች መሆናችሁን አውቃለሁ ይላችኋል እግዚአብሔር። አይገርማችሁም? እልህኞች መሆናችሁን አውቃለሁኝ እኔ። ለዚህ ነው ቀድሜ የምናገረው። ጣዖቶቼ ናቸው ያደረጉት እንዳትሉ ነው ይህንን ቀድሜ የማደርገው ይላል። እልህኞች ወገኖቼ፣ እልህን ሳሙኤል መጽሐፍ ላይ እንደውም በጣም የሚገርመኝ ቃል አለ። ከጣዖት አምላኪነት ጋር እንደሚያገናኘው ታውቃላችሁ። እልህኝነት ጣዖትን እንደማምለክ ነው ይላል እግዚአብሔር ቃል። እልህኝነት ጣዖትን እንደማምለክ ነው። ሌላው እልህኝነት ምንድን ነው የሚያደርገን? በመንፈሳዊ ህይወታችን እንዳንለወጥ ስታግናንት እንድንሆን ከሚያደርጉን ነገሮች አንዱ እልህኝነት፣ ግትርነት። በቃ ሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ እስጢፋኖስ እንደዚህ ያላቸው፣ እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁ ያልተገረዘ እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት እናንተም ደግሞ ይላቸዋል። እልህኝነት ስታግናንት እንድንሆን ያደርጋል። እልህኝነት ከእግዚአብሔር ሐሳብ ጋር እንድንተላለፍ ያደርጋል። እልህኝነት ጣዖትን እንደማምለክ ነው። እግዚአብሔርን የሚያመልክ ሰው ሁሉን አዋቂውን፣ ሁሉን ቻዩን፣ ከሁሉ በላይ የሆነውን እግዚአብሔርን የሚያመልክ ሰው ሁል ጊዜ ሩም አለው ልብ ውስጥ። በቃ የማያውቀውን ነገር ለመማል ሩም አለው። አዲስ ነገር ለመቀበል፣ አዲስ ነገር ለመስማት፣ ምሪትን ለመቀበል፣ ባይገባውም ለመታዘዝ ሩም አለው ሁል ጊዜ እግዚአብሔርን የሚያመልክ ህዝብ። እልህኞች መሆናችሁን፣ ግትሮች መሆናችሁን አውቃለሁ እኛ ለእግዚአብሔር። እዛ ከቁጥር 6 እስከ 8 ግትርነታቸውን ደግሞ አንዱን ዲስክራይብ ሲያደርገው ታውቃላችሁ እኮ አለ። ታውቃላችሁ፣ ሰምታችኋል፣ የኢንፎርሜሽን እጥረት የለባችሁም። ታውቃላችሁ፣ ግን ሪስፖንድ አታደርጉም፣ ምላሽ አትሰጡ። እልህኞች ናችሁ፣ ግትሮች ናችሁ። ስናገር ሰምታችኋል፣ ሳደርግ አይታችኋል፣ ግን በህይወታችሁ ላይ ለውጥ የለም። በህይወታችሁ ላይ ምስክርነት የለም። ጌታ ማቴዎስ ወንጌል ምዕራፍ 13 ቁጥር 17 ላይ እንደዚህ ያለ፣ ይህን ብታውቁ ብታደርጉትም ብፁዓን ናችሁ አለ። ያውቃሉ ግን ማድረግ አይፈልጉም። ብፁዓን እነማን ናቸው? የሚያውቁትን የሚያደርጉ ናቸው። ይሄ ህዝብ የጎደለው ኢንፎርሜሽን አይደለም፣ ሬቨሌሽንም አይደለም የጎደለው፣ ላይፍ መኖር ነው የጎደለው። ይሄ ህዝብ ታውቃላችሁ፣ ሰምታችኋል ስናገር፣ አይታችኋል ሳደርግ፣ ግን ህይወታችሁ ግን ሪስፖንድ አያደርግም፣ ህይወታችሁ ግን አይመሰክርም ይላቸዋል። የምናውቀውን አለመኖር ወዳጆቼ መንፈሳዊ መቀንጨርን ያመጣብናል። ታውቃላችሁ፣ መንፈሳዊ መቀንጨር፣ ቃሉን እያጠናን ቃሉን እየተሰበከን የእግዚአብሔርን እጅ እያየን ህይወታችን ላይ በፍሬ ካልገለጥ ነው ወደሚቀጥለው ደረጃ ማደግ አንችልም። እስካሁን ለገባን እውነት በመታዘዝ ምላሽ ስንሰጥ እግዚአብሔር አዳዲስ ነገሮችን ደግሞ ይገልጥልናል።
የነገረንን ሳንኖረው አዲስ ነገር አይነግረንም እግዚአብሔር። በቃ የሆነ ስታክ አድርጎባችሁ ከሆነ የእግዚአብሔር ድምፅ ጠፍቶባችሁ ከሆነ መገለጥ ጠፍቶባችሁ ከሆነ በሰማችሁት ነገር አልኖራችሁም ማለት ነው። እግዚአብሔር መገለጥ አያባክንም፣ መልእክትም አያባክንም እግዚአብሔር። አንዳንድ ሰዎች በቃ ይሄ መልእክት ዝም ብሎ ይከተለኛል፣ ይሄው 20 ዓመቱ የዛሬ 20 ዓመት እንትና የተባለ ስመጥር ነቢይ እኛ ከተማ መጥቶ እንደዚህ ብሎ ተናገረ። ከዛ ደግሞ የዛሬ 15 ዓመትም እንትና እንደዚህ ብሎ ተናገረ። የዛሬ 10 ዓመትም እንደዚህ። ወንድሜ አልፈጽመው አልኖረው ብለህ እኮ ነው። በትንቢቱ መሰረት አልሄድ ብለህ እኮ ነው። እግዚአብሔር ሌላ መልእክት አጥቶ አይደለም። ያንኑ መልሶ 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 የሚነግርህ እኮ ስላላደረግከው ነው፣ ስላልገለጥከው ነው በህይወት። ሌላ ነገር እንዲነግረን ይሄኛውን መጀመሪያ ልንኖረው ያስፈልጋል። በተገለጠልን ነገር ስንታዘዝ፣ የተገለጠልን ነገር ስናደርግ፣ በተገለጠልን ነገር ስንራመድ የሚቀጥለውን ደግሞ ይገልጥልናል። የሚቀጥለውን የምናውቀውን ካልኖር ነው ግን ስታግናንት ይሆናል መንፈሳዊ ህይወታችን። ፖዝ ያደርጋል፣ በቃ ይቀነጭራል፣ ማደግ ያቆማል። ከዛ እግዚአብሔር አዳዲስ ነገሮችን እነግርሃለሁ ይላል። የሚሰማ ጆሮና የሚታዘዝ ልብ እስካለን ድረስ እግዚአብሔር አዲስ ነገር አያልቅበትም። አዳዲስ ነገር። እናንተ ደግሞ ምንድነው ሁሉ ጊዜ ነው እንዴ አዲስ ነገር አደርጋለሁ አዲስ ነገር እነግርሃለሁ የሚለው እግዚአብሔር? አዎ፣ የሚሰማ ጆሮ የሚታዘዝ ልብ ካለ እግዚአብሔር አዲስ ነገር አያልቅበትም። ዮሐንስ ራዕይ ምዕራፍ 21 ቁጥር 5 እንኳን እንደዚህ ነው የሚለው፣ በመጨረሻ ላይ ያለው በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ ይላል። አይገርማችሁ? መጽሐፉ ሲዘጋ እንኳን እግዚአብሔር አዲስ ነገር እንደሚያደርግ ፕሮሚስ ገብቶ ነው የሚዘጋው። ምዕራፍ 22 ላይ ነው የሚያልቀው ራዕይ። ምዕራፍ 21 ላይ እግዚአብሔር እንደዚህ ይላል፣ እነሆ ሁሉን አዲስ አደርጋለሁ፣ ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸውና ጻፍ አለኝ ይላል። የአዲስ ነገር አምላክ፣ አዲስ ነገር የማያልቅበት ግን ምን ይፈልጋል? የሚሰማ ጆሮና የሚታዘዝ ልብ። የሰማውን የሚኖር ሰው ይፈልጋል። የሰማነውን መጀመሪያ የተነገረንን ነገር ስንታዘዝና ስንኖር አዳዲስ ነገሮች እነግራችኋለሁ የሚል አምላክ ነው። አዲስ ነገር አደርጋለሁ የሚል አምላክ ነው። በእግዚአብሔር ዓለም ነገሮችን የምንረዳው ሁሉን በአንድ ጊዜ አይደለም። ፕሮግሬሲቭ ሬቨሌሽን ይሉታል የመጽሐፍ ቅዱስ አስተማሪዎች። አዳጊ መገለጥ የገለጠልንን ስንኖር ደግሞ ሌላ ይገልጥልናል። ደረጃ በደረጃ ነው። ከአንዱ ደረጃ ወደ ሌላው የምንሻገርበት መሰላሉ ደግሞ መታዘዝ ይባላል። አያችሁ፣ አሁን መሰላል መወጣጫ አለው አይደለ? መወጣጫውን ተከትላችሁ ነው የምትወጡት። መወጣጫው ከአንዱ መገለጥ ወደ ሌላ መገለጥ፣ ከአንዱ ክብር ወደ ሌላው ክብር፣ ከአንዱ የእግዚአብሔር ድምፅ ወደ ሌላ የእግዚአብሔር ድምፅ የምንሸጋገርበት መወጣጫው መሰላሉ መወጣጫው መረጋገጫው የሰማነውን መታዘዝ ነው። ስንታዘዝ የሚቀጥለውን መረጋገጫ እንረግጣለን። ሰምተው ለሚታዘዙት ሁል ጊዜ እግዚአብሔር ያልተለመደ ነገር፣ ይህንንማ አውቀው ነበር የማይባል ነገር ይገልጥላቸዋል። አልሰማህም ወይንም አላወቅክም ይላቸዋል። ከዛ በኋላ በጣም ይገርማል። እየሰሙት እኮ ነው። ሰምታችኋል ብሏቸዋል። ከዚህ በፊት ሰምታችኋል ያለው ያው እግዚአብሔር እዛው ምዕራፍ ላይ አልሰማችሁም ይላቸዋል። ደግሞ አልሰማችሁም፣ አላወቃችሁም። ቅድም ምን ብሏል? ሰምታችኋል፣ አውቃችኋል፣ ህይወታችሁ ግን ሪስፖንድ አያደርግም ነበር ያለው። አሁን ደግሞ አልሰማህም፣ አላወቅክም ይላል። ለምን ከተባለ መስማት በጆሮ ብቻ ሳይሆን በልብም ጭምር የሚከናወን ድርጊት ነው። አንድ ሰው በእውነት ከሰማ ይታዘዛል። ስለዚህ እግዚአብሔር ሰምታችኋል ግን አልሰማችሁም እያላቸው ነው። አውቃችኋል ግን አላወቃችሁም። ከዛ ከቁጥር 9 እስከ 11 አነጠራችኋለሁ፣ ፈትኛ አጠራችኋለሁ ይላቸውና ይህንን የማደርገው ስለ ስሜና ስለ ክብሬ ነው ይላል። ደግሞ ዋው! ስለ ስሜና ስለ ክብሬ ነው ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ላይ በዚህም እጅግ ደስ ይላችኋል አለን ጴጥሮስ። በዚህም እጅግ ደስ ይላችኋል፣ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩኝ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድበትን መንገድ የምመራ አምላክህ እግዚአብሔር ነኝ ይላል። ይቅርታ ቆይ
ክፍሉ ተምታቶብኛል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ላንብበው። ወደዛኛው ክፍል ሄድኩኝ ፈጥኜ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ጴጥሮስ እንደዚህ አለ፣ ስለመፈተን፣ ስለመንጠር፣ ስለመጥራት በዚህም እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ዋው! እግዚአብሔር ህዝቡን ልጆቹን የሚፈትነው ሊያጠራ እንጂ ሊያጠፋ አይደለም። ለካ ቢያስፈልግ አዝናችኋል አለ። ግን ኢየሱስ ክርስቶስ ሲገለጥ እምነታችሁ ለምስጋናና ለክብር ለውዳሴ ይገኛል ይላቸዋል። ከዛ ወደ ክፍሉ ተመልሻለሁ። ከቁጥር 16 እስከ 17 ድረስ እንዲህ ይላል እግዚአብሔር፣ ወደ እኔ ቅረቡ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩኝ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድባትን መንገድ የምመራህ አምላክህ እግዚአብሔር ነኝ። ገና ሲጀምር ምን ብሎ ነው የሚጀምረው? ወደ እኔ ቅረቡ ይህንንም ስሙ። ወደ እኔ ቅረቡ ስሙ። እግዚአብሔር የሚናገር የሚልክ የሚመራ አምላክ ነው። ግን ምን ይላል? ቅረቡና ስሙ ይላል። አያችሁ፣ ለመስማት መጀመሪያ መቅረብ ያስፈልጋል። መስማት ከመቅረብ በኋላ የሚመጣ ነገር ነው። መስማት ከመቅረብ የሚገኝ ጥቅም ነው። ብዙዎቻችን ግን ሳንቀርብ ነው መስማት የምንፈልገው። በሩቅ ሆነን መስማት እንፈልጋለን። እግዚአብሔር ደግሞ እንደዛ አይናገርም። ነይ ጠጋ በይ ልንገርሽ ነው የሚለው። ሃሌሉያ ሃሌሉያ። በቃ ሰው ለወዳጁ ሚስጥርን እንደሚነግር እና ጠጋ በል ልንገርህ፣ ጠጋ ብሎ እንደሚ እግዚአብሔር ይነግርሃል። ጠጋ በይ እህቴ፣ እግዚአብሔር ይነግርሻል። እግዚአብሔር ለሆነ ሰው ነግሮ የሆነ ሰው እንዲነግርህ እኮ አይፈልግም። that's not the primary way። የመጀመሪያው ተመራጩ መንገድ እሱ አይደለም። እግዚአብሔር ሰውን ማናገር የሚፈልግበት፣ ልጆቹን ማናገር የሚፈልግበት ተመራጩ መንገድ ፕራይሜሪ ዌይ እሱ አይደለም። ራሳችንን ነው ማናገር የሚፈልገው። ግን ችግሩ ምንድነው? አንቀርብም። ቅረቡ ስሙ ይላል። ቅረቡ። ያዕቆብ እንደዚህ ያለ ያዕቆብ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል አለ። ዋው! እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሀሳብም ያላችሁ እናንተ ልባችሁን አጥሩ። ወደ እግዚአብሔር መቅረብ የጠራ ምሪት እንድንቀበል ያደርገናል። ወደ እግዚአብሔር መቅረብ ከግራ መጋባት እንድንድን ያደርገናል። እግዚአብሔር ደግሞ ሲቀርቡት የሚርቅ ሲቀተሉት የሚሸሽ አምላክ አይደለም። ቅረቡት፣ እሱም ይቀርባችኋል። ቅረቡት፣ ይነግራችኋል። ኑ ቅረቡኝና ስሙ የሚል አምላክ ነው እግዚአብሔር። ዋው ዋው! ከዛ በስውር አልተናገርኩም ይላል እግዚአብሔር። ራሱን የሚገልጥ አምላክ ነው። ራሱን ባይገልጥ ማንም ባላወቀው ነበር። ፈልገን አግኝተ ነው አይደለም፣ ደርሰንበት አይደለም፣ እግዚአብሔርን ፊገራውት አድርገን አይደለም። ራሱን የሚገልጥ አምላክ ነው። እውነቱን ከሰዎች የማያርቅ ቃሉ የታመነ እውነተኛ አምላክ ነው። ዮሐንስ 18 ቁጥር 20 ላይ ጌታ እንደዚህ አለ። ኢየሱስም እንዲህ ሲል መለሰለት፣ እኔ አለ ለዓለም በግልጽ ተናግሬያለሁ። ዋው! እኔ ለዓለም በግልጽ ተናግሬያለሁ። አይሁድ በተሰበሰቡበት ምኩራብ በቤተ መቅደስም ሁል ጊዜ አስተምሬያለሁ። በስውር የተናገርኩት የለም ማለት። ክርስትና አንዱ መለያው ምን እንደሆነ ታውቃላችሁ? ግልጽነት። ግልጽነት። እኛ የምናመልከው አምላክ በስውር የሚናገር አምላክ አይደለም። በግልጽ ጌታ ኢየሱስ ክርስቶስ በግልጽ ነበር የሚሰብከው፣ በግልጽ ነበር የሚናገረው። ምንም የሚሸሸግ የሚሰወር የሚደበቅ ገበና የሌለው አምላክ ነው የኛ አምላክ። ሃሌሉያ። ስለዚህ በስውር አይደለም የተናገርኩት አለ። ምንም የምደበቅበት የምደብቀውም ነገር የለኝም፣ በግልጽ ነው የተናገርኩት አለ። ሚስጥር የለውም፣ ሚስጥር የለውም። ክርስትና ሚስጥር የለውም። አንዳንድ ጊዜ አንዳንድ ቃላት አሉ አይደለም? አሁን ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ቤተክርስቲያን ምናምን የሚባሉ ቃላቶች አሉ አይደለ? እነሱ በሰውኛ ስለምንተረጉማቸው እኛ ክርስትናማ ሚስጥር አለው ልትሉ ትችላላችሁ። ይህ አይምሯችሁን ክሮስ ካደረገው። ጢሞቴዎስ ላይም ደግሞ የእግዚአብሔር ቃል እንደዚህ ይላል። ሐዋርያ ጳውሎስ ጢሞቴዎስን የሃይማኖትን ሚስጥር የሚጠብቅ ሰው መሆን አለበት ብሎ አገልጋይ እንዴት እንደሚሾም ተናግሮታል። ያ ማለት ግን ገበና ማለት አይደለም። ይሄንን የከበረውን እውነት የሚጠብቅ ማለት ሌሎች እንዳይሰሙ የሚያደርግ ማለት ሳይሆን እንዳይበረዝ፣ እንዳይቀነስ፣
እንዳይጨመርበት እንዳይጎድልበት ጠብቆ የሚይዝ ፕሪዘርቭ የሚያደርግ ማለት ነው። ፕሪዘርቭ የሚያደርግ የሃይማኖትን ሚስጥር የሃይማኖትን የከበረውን መገለጥ ፕሪዘርቭ የሚያደርግ ከስተት የሚጠብቅ ለማለት ነው እንጂ የማይናገር ለማለት አይደለም። ጢሞቴዎስን እዛ ቦታ ላይ ሐዋርያ ጳውሎስ ያዘዘው ትእዛዝ። ስለዚህ አምላካችን የሚደብቀው የሚሸሽገው ነገር የለውም። እኔ ከበፊትም ጀምሮ በስውር አልተናገርኩም ማለት ጌታ መጣና እኔ በግልጽ ነው የተናገርኩት፣ ለዓለም ሁሉ ነው የተናገርኩት። አይሁድ በተሰበሰቡበት በምኩራብ በቤተ መቅደስ ሁል ጊዜ አስተምሬያለሁ። በስውር የተናገርኩበት ጊዜ እንደውም የለም። ከዛ በኋላ አንድ አስገራሚ ቃል እናገኛለን። እስካሁን ተናጋሪው እግዚአብሔር ነው፣ አልተቀየረም። ተናጋሪው እንደዚህ ይላል፣ ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ወይንም አንድ እንግሊዝኛ ትርጉም ደግሞ እንደዚህ ይላል፣ ጌታ እግዚአብሔር መንፈሱን ሰጥቶ ልኮኛል። ዋው! ተናጋሪው ማን ነው? ራሱ እግዚአብሔር። ምን ይላል? ጌታ እግዚአብሔርና መንፈሱ ልከውኛል፣ ወይንም ጌታ እግዚአብሔር መንፈሱን ሰጥቶ ልኮኛል። እንግዲህ ይሄ በብሉይ ኪዳን ካሉ ከምናገኝባቸው የሥላሴን እውነት ከምናገኝባቸው ክፍሎች አንዱ ነው። የሚልክ አለ፣ የሚላክ አለ፣ የሚሰጥ አለ። የሚልክ አብ አለ፣ የሚላክ ወልድ አለ፣ የሚሰጥ መንፈስ ቅዱስ አለ። ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ኢሳያስ አይደለም ይህንን ቃል የተናገረው፣ ተናጋሪው አልተቀየረም። ፍሎውን ከላይ ጀምራችሁ አውዱን ይዛችሁ መጥታችሁ ማየት ትችላላችሁ። ጌታ እግዚአብሔርና መንፈሱ ልከውኛል ወይንም ጌታ እግዚአብሔር መንፈሱን ሰጥቶ ልኮኛል እንደማለት ነው። ሉቃስ ምዕራፍ 4 ከ17 እስከ 19 ድረስ እንደዚህ ይላል። የነቢዩን የኢሳያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። የተላከው ወልድ ምን አለ? ጌታ እግዚአብሔር ልኮኛል አለ። ከዛስ የጌታ መንፈስ ደግሞ በእኔ ላይ ነው አለ። መንፈሱን ሰጥቶኛል፣ ደግሞም ልኮኛል፣ እኔም ተልኬያለሁ ብሎ ይህንን ኢሳያስ ላይ የምናገኘውን ክፍል ማርቆስ ላይ ማነው ሉቃስ 4 ላይ ጌታ ሲፈታው እንመለከታለን። ከዛ እንደዚህ ያለ እግዚአብሔር የሚበጅህን የማስተምርህ የሚጠቅምህን የማስተምርህ እኔ ነኝ ይላል እግዚአብሔር። ዋው! ቃላትን ማጥናት ወዳለሁ። እንግዲህ እንደዚህ አንድ ቃል ላይ ሜዲቴት ማድረግ ማሰላሰል ደስ ይለኛል እና የሚጠቅምህን የማስተምርህ የሚለውንም እያሰላሰልኩት ነበረ። ለካ ወዳጆቼ እግዚአብሔር የሚጠቅመንን ነው እንጂ የሆነ የሚያስብለንን ነገር አይደለም የሚያስተምረን። ዋው! በቃ ይሄ ቃል በራልኝ እኔ እያነበርኩት። የሚያስደንቀንን ነገር አይደለም የሚነግረን፣ የሆነ የሚያዝናናንን ነገር አይደለም የሚነግረን፣ የሚጠቅመንን። ዋው! የሚጠቅመንን ነገር እግዚአብሔር ያስተምረናል። የሚጠቅመንን ይንገረን። አሜን። የእሱ የሚጠቅመው ይሻለናል። የሚያዝናናው የሚያስቀው ወይንም የሚያስብለው ይቅርብ። የሚጠቅመንን ይንገረን። ቢመረንም የሚጠቅመንን ይንገረን እግዚአብሔር። የሚጠቅምህን ማስተምርህ እኔ ነኝ ይላል። ከዛ በኋላ ደግሞ መሄድ በሚገባህ መንገድ የምመራህ ደግሞ ይላል። ዋው! አይገርማችሁ? መሄድ በሚገባህ መንገድ የምመራህ። አሁን ጥቅሱን የጠየቃችሁ ሰዎች እዚሁ ምዕራፍ 48 ላይ ቁጥር 17 ላይ ነው። እኔ የሚረባህን ነገር የማስተምርህ በምትሄድበትን መንገድ የምመራህ እግዚአብሔር ነኝ የሚለው እዚሁ ላይ ነው፣ ቁጥር 17 ላይ ነው። አይገርምም? ማስተማር ብቻ ሳይሆን ደግሞ መሄድ በሚገባህ መንገድም የምመራህ እኔ ነኝ አለ። እኔ ነኝ። እግዚአብሔር የሚያስተምር ብቻ ሳይሆን መሄድ በሚገባን መንገድም የሚመራ አምላክ ነው። ያ መንገድ ደግሞ ኢየሱስ ክርስቶስ ይባላል። ሃሌሉያ ሃሌሉያ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እንደምታውቁት ጌታ ያ መንገድ እኔ ነኝ ብሎናል። እኔ እውነት ሕይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚደርስ የለም አለ። እግዚአብሔርም ወደዛ መንገድ መራን። ኢሳያስ በትንቢቱ ነገረን። የሚጠቅመንን የሚያስተምረን እግዚአብሔር ነው አለን። መሄድ በሚገባን መንገድም የሚመራን እግዚአብሔር ነው አለን። ይህንን መንገድ ያገኘነው እኛ በጣም ብርቶች ስለሆንን አይደለም። እኛ በጣም ትጎች ስለሆንን ተግተን ስለፈለግነው አይደለም። ይህን መንገድ ያገኘነው እግዚአብሔር ስለመራን ነው። ኢየሱስን ያወቅነው እግዚአብሔር ስለመራን ነው። ለዚህ ነው ጌታ አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም አለ። እግዚአብሔር አብ አሳይቶን ባይሆን ኖሮ በዚህ መንገድ
ባልመጣን ይህንን መንገድ ባላገኘነው ነበረ። መሄድ በሚገባህ መንገድ እመራሃለሁ ያለ ጌታ መራን። መሄድ የሚገባችሁ መንገድ በዚህ ነው ብሎ ወደ ኢየሱስ መራን። ስሙ ይባረክ፣ ስሙ ይባረክ። ከ18 እስከ 22 ሙሉ ሐሳቡ የሚለን ትእዛዜን ብትሰማ ሰላም ይሆንልህ ነበር፣ ጽድቅህ እንደ ባህር ሞገድ ይሆን ነበረ፣ ሰላምህ እንደ ወንዝ ይሆን ነበረ፣ ትእዛዜን ብትሰማ ይላል። ጌታም ብሎናል በሉቃስ 19:42 ላይ እንዲህም አለ፣ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል አላት። ያችን ከተማ እያያት እሱን መታዘዝ ለሰላሟ የሚሆናት ነገር ነበረ። ሰላም ያለው እግዚአብሔርን በመታዘዝ ውስጥ ነው። ከዛ ቀጥሎ የምናገኘው ሐሳብ ከባቢሎን ውጡ የሚል ነው። ውጡ ከባቢሎን። አይገርምም? ከባቢሎን የሚያወጣ እግዚአብሔር እኮ ነው። ከባቢሎን ማውጣት በእግዚአብሔር ክንድ የሚከናወን ነገር ነው እንጂ በሰው ጉልበት፣ በሰው አቅም፣ በሰው ፍላጎት የሚሆን ነገር አይደለም። ግን ደግሞ እነሱም ደግሞ የሚወስዱት እርምጃ እንዳለ ደግሞ ማየት እንችላለን እዚህ ጋር። ምክንያቱም በቃ ሙሉ ለሙሉ ከባቢሎን ማውጣት በእግዚአብሔር ላይ ብቻ የተመረኮዘ ነገር ከሆነ ለምን እነሱን ውጡ ይላቸዋል? ከባቢሎን ውጡ፣ ከባቢሎን ውጡ ይላቸዋል። የሚያወጣ እግዚአብሔር ነው። የሚያወጣ የእግዚአብሔር ክንድ ነው። ግን እነሱ ደግሞ እርምጃ መውሰድ አለባቸው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 እስከ 18 ላይ ለእኛም በአዲስ ኪዳን እንደዚህ ይለናል። ያዳነን ማን ነው? እግዚአብሔር ነው አይደለ? ወደ ህይወት መንገድ ያመጣን እግዚአብሔር ነው። ከዓለም ያወጣን እግዚአብሔር ነው። የቀደሰን፣ ያጠበን፣ ያጸደቀን እግዚአብሔር ነው። ግን ደግሞ የኛ ኃላፊነትም ደግሞ እንዳለ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ከ17 እስከ 18 ድረስ ይነግረናል። ስለዚህም ጌታ አለ ከመካከላቸው ውጡና የተለያችሁ ሁኑ። አያችሁ፣ የማወጣ እኔ ነኝ፣ ግን እናንተም መውጣት አለባችሁ። በጣም እኮ የሚገርም ነገር ነው። ዝም ብሎ ሮቦት እንድንሆን አይደለም እግዚአብሔር የፈጠረን። እያወጣን ውጡ ይለናል። ደስ አይልም? ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩሱንም አትንኩ ይላል ሁሉን የሚገዛ ጌታ። እኔ እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴቶች ልጆች ትሆናላችሁ ይላል። አወጣችኋለሁ፣ እናንተም ውጡ። እግዚአብሔር አውጥቶናል። ስለዚህ እኛ የምንወጣ ወዳጆቼ፣ እግዚአብሔር አውጥቶን ግን እዛው አካባቢ ዝም ብሎ መንጎዳጎድ ይቻላል ማለት ነው። ስለዚህ አውጥቻችኋለሁና ውጡ ይላል እግዚአብሔር። ከዛ አስታውቁ ይላል ደግሞ፣ መዳናችሁን አስታውቁ፣ አውጁ፣ ተቤዥቶናል በሉ ይላል እግዚአብሔር። መዝሙር 107 ቁጥር 2 ላይም ካስታወሳችሁ ዳዊት እንደዚህ ያለ፣ እግዚአብሔር ያዳናቸው፣ ከጠላቶቻቸው እጅ ያዳናቸው ይናገሩ። መዳን ሳይለንት አይደለም፣ ይናገራል። መዳን የሚነገር አዋጅ ነው እንጂ የሚሸሸግ ሚስጥር አይደለም። እግዚአብሔር ያዳናቸው፣ ከጠላቶቻቸው እጅ ያዳናቸው ይናገሩ። let the redeemed of the Lord say so። እግዚአብሔር ሪዲም ያደረጋቸው ያዳናቸው እነሱ ይናገሩ። የሚናገሩት ነገር አላቸው። ከዛ ቁጥር 22 ላይ ለክፉዎች ሰላም የላቸውም ይላል እግዚአብሔር ይላል። እንደዚህ ብሎ ነው የሚዘጋው። በቃ ለክፉዎች ሰላም የላቸውም ብሎ ነው የሚዘጋው። እውነተኛ ሰላም ከእግዚአብሔር ጋር ያለንን ነገር በማስተካከል ነው እንጂ ዝም ብሎ አውቶማቲክ ላይ አይመጣም፣ በዘፈቀደ አይመጣም፣ ወይንም በገንዘብ ብዛት አይገዛም። ክፉዎች ሰላም የላቸውም። ክፉዎች ብዙ ገንዘብ ሊኖራቸው ይችላል፣ ግን ሰላም አውቶማቲክሊ የሚመጣም አይደለም፣ በገንዘብም የሚገዛ አይደለም። ስለዚህ ሰላም አይኖራቸውም። ሰላም ከእግዚአብሔር ጋር በመስማማት ብቻ የሚገኝ ነገር ነው። እግዚአብሔር የሚሰጠው ስጦታ ነው። ምን እንማር ከዚህ ምዕራፍ? አንደኛ አዲስ ነገር ከእግዚአብሔር ዘንድ የሚገለጥልን ቀደም ሲል በተገለጠልን ስንኖር ነው። በቃ እግዚአብሔር በጣም አጽንኦት ሰጥቶ የተናገረን ይሄንን ነው። ዛሬ አዲስ ነገር ከእግዚአብሔር ዘንድ የሚገለጥልን ቀደም ሲል በተገለጠልን ስንኖር ነው። እግዚአብሔር አዲስን መገለጥ እንዲሰጠን፣ አዲስ አቅጣጫ እንዲያሳየን፣ ምሪት ወደ ህይወታችን እንደሚያመጣ መጸለይ፣ ማመን፣ የእግዚአብሔርን ፊት መፈለግ መልካም ነገር ነው። ግን ዝም ካለ እግዚአብሔር ከዚህ ቀደም በተናገረው ነገር አልታዘዝነውም ማለት ነው፣ አልኖርንበትም ማለት ነው። ሁለተኛ አዲስ ነገር ከእግዚአብሔር ለመስማት ወደ እግዚአብሔር መቅረብ ያስፈልጋል።
ቅረቡና ስሙ ስላለ እግዚአብሔር ማለት ነው። መቅረብ ያስፈልጋል። ሶስተኛ እግዚአብሔር ከሚፈልጉት ራሱን አይሸሽግም። ሲቀርቡት ይቀርባል እንጂ አይሸሽም። ሃሌሉያ። በእውነት የዚህ የዓለም እንትን እኮ አለ አይደል? የዓለም አሰራር አለ። በቃ ሰዎች ስትከተሏቸው ይሸሿችኋል፣ ደግሞ ስትሸሿቸው ይከተሏችኋል። እንደ ጥላ ያደርጋቸዋል የሰው ልጆች። ይሄ አጋንንታዊ ነው። በነገራችን ላይ አጋንንታዊ ነው። ምናልባት እንደው ጥበብ መስሏችሁ ኖርማል መስሏችሁ በቤተ ክርስቲያን ውስጥ ያላችሁ እህቶችና ወንድሞች እንደዚህ የምታደርጉ ካላችሁ ይሄ ከአጋንንት ነው፣ ከምድር ነው፣ ከስጋ ነው። እንዲህ አይነቱ ጥበብን ይነግራችኋለሁ። ከሰማይ የሆነው የሚቀርቡትን ይቀርባል እንጂ የሚቀርቡትን አይሸሽም። በቃ አንዳንድ ጊዜ ይሄ ዓለም ላይ የቀረ ከዓለም የሆነ ከአጋንንት የሆነ አንዳንድ እህቶች አሉ። በቃ ወንድሞች ጮኝነት ከነሱ ጋር ፈልገው ሲከተሏት ወይ ሲከተላት ያ ወንድም ሀሳቡ እኮ አላት መጀመሪያ ነገሩ እኮ ልቧ እኮ ተከፍቷል ለዛ ነገር፣ ግን ጥበብ መስሏት ሲከተላት ትሸሻለች። ደግሞ ሲሸሻት መልሳ ትከተላለች። ወንድሞችም እንደዛ መጀመሪያ አፕሮች ያደርጋትና ከዛ በኋላ ልክ እየተከተለችው እንደሆነ ሲያውቅ ይሸሻል። ይሄ ዓለማዊነት ነው፣ አጋንንታዊ ነው፣ ስጋዊ ነው። በፍጹም መንፈሳዊም እግዚአብሔራዊም አይደለም። የምታመልኩት አምላክ ሲከተሉት የሚሸሽ አይደለም፣ ሲቀርቡት የሚሸሽ አይደለም፣ ሲቀርቡት የሚቀርብ ነው። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትመስሉ ሁኑ ተብሎ ተጽፎልናል። እንደተወደዱ ልጆች የተወደዱ ልጆች አባታቸውን ኢሚቴት ነው የሚያደርጉት እንጂ ከአባታቸው በተቃራኒ አይሄዱም። ይሄ ከአባታችን ተቃራኒ የሆነ ባህሪ ነው። በእውነት እግዚአብሔር ምሕረት ያደርግላችሁ፣ እግዚአብሔር ጥበብ ያብዛላችሁ። እኛስ አንደኛውን ተሰብስበናል፣ እናንተ ግን እግዚአብሔር ጥበብ ያብዛላችሁ። የሚከተሏችሁን ልክ እንደተከተሏችሁ ስታውቁ የምትሸሹ፣ የሚሸሿችሁን ደግሞ እንደገና የምትፈልጉ። ይሄ ዓለማዊነት ነው። እኔ በዓለም እያለሁ ነው ይሄንን ነገር የማውቀው። ቤተክርስቲያን ውስጥ ሳይሆን በጣም ለማዝ ነው። ይሄንን በጣም እግዚአብሔር አምላካችን የምንወደው አባታችን ኢሚቴት አድርጉኝ ያለው ኤፌሶን ምዕራፍ 5 ቁጥር 1 ላይ ሄዳችሁ ብታነቡት እንግሊዘኛውን ኢሚቴት አድርጉት ይላል። ኢሚቴት ማድረግ ማለት ምን ማለት እንደሆነ ታውቃላችሁ አይደል? ኢሚቴት አድርጉት፣ እንደተወደዱ ልጆች አባታችሁን የምትመስሉ ሁኑ። እሱ እንደሚያደርግ አድርጉ። የእሱን ዱካ ተከተሉ። እሱ የረገጠበት ቦታ ርገጡ። ዘቢብዬ እግዚአብሔር ይገስጸው። በህብረት ውስጥም አለ ጌታ ይገስጸው። በእውነት የሚወዷችሁን መናቅ፣ ቦታ የሚሰጧችሁን መናቅ፣ ማንኳሰስ፣ ትኩረት አለመስጠት፣ አቃሎ ማየት፣ ከዛ ደግሞ ዝቅዝቅ የሚያደርጓችሁን ፊት የሚነሷችሁን ስለ እናንተ ብዙም ግድ የሌላቸውን እነሱን ደግሞ እንደው ጭራቸውን ይዞ መሮጥ መከተል፣ ይሄ መጽሐፍ ቅዱሳዊ አይደለም ወዳጆች፣ እግዚአብሔራዊ አይደለም በፍጹም። እግዚአብሔር ሲቀርቡት የሚቀርብ አምላክ ነው። በዚህ ውስጥ ያላችሁ ወጣቶች በጌታ በኢየሱስ ስም ዛሬ ተፈወሳችሁ። በቃ እግዚአብሔር ይፈውሳችሁ። በእውነት እግዚአብሔር ይፈውሰን፣ ሁላችንንም ይፈውሰን። የሚቀርቡትን የሚቀርበውን አባታችንን እሱን ኢሚቴት እንድናደርግ እግዚአብሔር ይርዳን። ጌታ ይባረክ። አራተኛው እግዚአብሔር ከባቢሎን አውጥቶናል። ስለዚህ እኛም እንውጣ። አውጥቶናል፣ ግን ከኛም ደግሞ ውጡ ብሏል እግዚአብሔር። ምንድነው ውጡ ማለት? እግዚአብሔር አውጥቶናል ይላል ራሱ ነው ያለው። ሐዋርያው ጳውሎስ ጸድቃችኋል፣ ተቀድሳችኋል፣ ድናችኋል፣ ወጥታችኋል፣ በሰማያዊ ስፍራ ተሰውራችኋል ያለን ያው ሐዋርያ ደግሞ ከመካከላቸው ውጡ፣ ርኩሱንም አትንኩ። ክርስትና ማለት ምን ማለት እንደሆነ ታውቃላችሁ? በመካከላቸው ሆናችሁ ከመካከላቸው መውጣት። ኢትስ አሜዚንግ ግን ኢትስ ፖሲብል ባይ ዘ ግሬስ ኦፍ ጋድ። በመካከላቸው ሆኖ ከመካከላቸው መውጣት። እንዴት ጌታ ሆይ? እንደኔ ጸጋ ብዛት። በጸጋው ብዛት በመካከል ሆናችሁ ከመካከል ትወጣላችሁ። ቫልዩ ሲስተማቸው ከመካከላቸው፣ ቫልዩ ሲስተማችሁ የእናንተ ሚዛናችሁ ከመካከላቸው የወጣ ነገሮችን የምትቆጥሩበት አቆጣጠራችሁ፣ ዓለምን የምታዩበት መነጽራችሁ፣ ንጽረተ ዓለማችሁ በመካከላቸው እየኖራችሁ ግን ከመካከላቸው ይወጣ። ፖለቲካል እይታችሁ፣ ኢኮኖሚካል እይታችሁ፣ የትኛውም አይነት ነገር ላይ ያላችሁ እይታ፣ ያላችሁ ምልከታ በመካከላቸው ኖራችሁ ግን ከመካከላቸው የወጣችሁ ናችሁ። ክርስትና ማለት እሱ።
ሂዱ ወደ ዓለም ሁሉ ያለው ጌታ ከመካከላቸው ውጡ ደግሞ ይላል። አይገርማችሁ? ፊዚክሊ የሆነ ቦታ ከዓለም ወጥተን ተሰብስበን እንድንቀመጥ እንደማይፈልግ ሂዱ ብሎ ልኮና አሳይቶናል። ሂዱ፣ እንደውም እንደ በግ በተኩላዎች መካከል ነው መልካችሁ ብሏል። ዋው! ቻሌንጁ ምን መሰላችሁ? በተኩላዎች መካከል በግ ሆኖ መቆየት። ለምን? አንዳንዴ የተኩላዎቹ ተንኮል፣ የነሱን ክፋት፣ የነሱን ተግዳሮት ለመቋቋም ያንን የሚመጥን ያንን የሚመክት ማንነት ተኩላነት ልታዳብሩ ትችላላችሁ። ስለዚህ ዋናው ቁም ነገር ምንድን ነው ካላችሁ፣ በተኩላዎች መካከል በግ ሆኖ መቆየት። በመካከላቸው ናችሁ፣ ግን ከመካከል የወጣችሁ ናችሁ። ቀስ ብለሽ ድገሚው ብለውኛል። ዛሬ ምንድን ነው ፈጠንኩኝ እንዴ? አንደበቴ እንደ ፈጣን ጸሐፊ ብዕር ነው የሚለው ቃል ሰርቶብኝ ነው። አንደኛ ከዚህ ምዕራፍ የምንማረው አዲስ ነገር ከእግዚአብሔር ዘንድ የሚገለጥልን ቀደም ሲል በተገለጠልን ስንኖር ነው። አዲስ ነገር ከእግዚአብሔር ዘንድ የሚገለጥልን ቀደም ሲል በተገለጠልን ስንኖር ነው። ሁለተኛ አዲስ ነገር ከእግዚአብሔር ለመስማት ወደ እግዚአብሔር መቅረብ ያስፈልጋል። መቅረብ ያስፈልጋል። በቃ ፕሪሬኩዌዚት ነው። አዲስ ነገር ከእግዚአብሔር ለመስማት ወደ እግዚአብሔር መቅረብ ያስፈልጋል። ሶስተኛ እግዚአብሔር ከሚፈልጉት ራሱን አይሸሽግም። ሲቀርቡት ይቀርባል እንጂ አይሸሽም። ከሚፈልጉት ራሱን አይሸሽግም። ሲቀርቡት ይቀርባል እንጂ አይሸሽም። ስለዚህ እንደተወደዱ ልጆች አባታችንን የምንመስል እንሆን። የሚወዱንን አናንገላታ፣ የሚቀርቡንን ገሸሻ እናድርግ። የአባታችን ልጆች እንሆን። አራተኛውና የመጨረሻው እግዚአብሔር ከባቢሎን አውጥቶናል፣ እኛም እንውጣ። አጉዬ እንደዚህ የሚል መዝሙር አለው። እግዚአብሔር ህዝቡን ከግብፅ ምድር ማውጣት ብዙ ጊዜ አልፈጀበትም። ግብፅን ከህዝቡ ልብ ውስጥ ማውጣት ግን 40 ዓመት ፈጅቶበታል የሚል አይነት ግጥም ያለው መዝሙር አለው አጉ። አንዳንዶቻችን እግዚአብሔር ከግብፅ አውጥቶናል፣ ግብፅ ግን ከልባችን አልወጣ ብላናለች። እኛ እኮ ከግብፅ ወጥተናል፣ ግብፅ ግን ልባችን ውስጥ ናት ያለችው። እና ጌታ ምህረት ያደርግልን፣ ጸጋ ያብዛልን። የተገለጠው ጸጋ በመካከላቸው ሆነን ከመካከላቸው እንድንወጣ የሚያደርግ ነው። በተለየ ቫልዩ እንድንኖር የሚያደርግ የተለየ እሴት አለን። እኛ የተለየ እሴት አለን፣ የክርስትና እሴት አለን እኛ። ጌታ የተባረከ ይሁን።